እሺ ዛሬ የተወሰነ ጀምር በቃ የምንመለከተው እሺ በክላሲካል ትሪታሪያን ቲዮሎጂ በተለይ ደግሞ ሜዲቫል ኢራ ላይ ስኮላስቲክ የቤተ ክርስቲያን አባቶች ቲዮሎጂያንስ አንደኛ ትሪኒቲን ያስረዱበት ሞዴል የተወሰነ እንመለከታለን። ስለ ኢማነንት ትሪኒቲ፣ ኢኮኖሚክ ትሪኒቲ ምናምን የሚሉትንም ቶፒክ የተወሰነ ለመመልከት እንሞክራለን። በተለይ ቅድም እንዳልኳችሁ ሜዲቫል ኢራ ላይ ያሉ የቤተክርስቲያን አባቶች ያስቀመጡት ላይክ እነ ቶማስ አኳይናስ እነ ፒተር ሎምባርድ ወደኋላ ደግሞ ሄደት ካለ ደግሞ ወደ እነ ቦይቴስ እና እነ ኦገስቲን ምናምን እናገኛለን። ሜዲቫል ላይ ያሉት እነ ሎምባርድ፣ ቶማስ አኳይናስ በደንብ ይታወቃሉ። እዚህ ላይ በደንብ አስቀምጦታል ስለ ኢማነንት ትሪኒቲ እና ኢኮኖሚክ ትሪኒቲን በደንብ ዲስቲንክሽናቸውን በማስረዳት ይታወቃሉ። ኤኒዌይስ ዛሬ ትሪኒቲ የሚለውን ዶክትሪን ኦፍ ትሪኒቲ ጀመር ዲፋይን ስናደርገው ከዴፊኔሽኑን ጀምርና ትሪኒቲ ማለት ምን ማለት ነው የሚለውን ነገር ስንመለከት ትሪኒቲ ያው ቀለል አድርገን ስንመለከተው አንደኛ እግዚአብሔር አንድ አምላክ ነው ያለው፣ ሲምፕል የሆነ አምላክ ነው ያለን፣ ኢተርናል ኢንፋይናይት ኢሚቴብል ዘላለማዊ የሆነ ኢንፋይናይት የሆነ ልክ የማይሰፈርም አምላክ ነው ያለን። ኢሚቴብል ያው የሚቀያየርም የሚለወጥም አምላክ አይደለም። በኋላ ላይ እንመለከተዋለን። በተለይ ደግሞ የካልራነርን ሩል በኋላ በ20ኛው ሴንቸሪ አካባቢ ያለ የካቶሊክ ስኮላር ነው እና ካልራነር የምታውቁት ከሆነ የእሱ ሩል አለ ኢማነንት ትሪኒቲ ኢዝ ኢኮኖሚክ ትሪኒቲ፣ ኢኮኖሚክ ትሪኒቲ ኢዝ ኢማነንት ትሪኒቲ ብሎ ይናገራል። እና ልክ በኢማነንት ትሪኒቲ ያለው የእግዚአብሔር ራሱን ለውጦ አይደለም ኢኮኖሚክ ትሪኒቲ ላይ መጣ። ስለዚህ መለወጥ የሚለውን ነገር ለአምላክ ፕሬዲኬት አናደርግም። ስለዚህ ኢሚቴብል ነው ብለን እንናገራለን እግዚአብሔር እና ሰልፍ ኤግዚስተንስ ያለው ወይም ደግሞ ሰልፍ ኤግዚስት የሚያደርግ አምላክ ነው ያለን። በሆነ አካል ላይ የተመሰረተ ኦር ደግሞ በዛ ላይ ዲፔንድ የሆነ ኮንቲንጀንት የሆነ ቢንግ አይደለም እግዚአብሔር። ራሱን በራሱ ወይም አሳይቲ ብለን እንጠራዋለን። ያንን አትሪቢዩት ለእግዚአብሔር የምንሰጠው ነው። በዲቫይን ኢሴንስ ደግሞ አንድ አምላክ ነው ያለ፣ አንድ ዲቫይን ኢሴንስ አለ ብለን እናምናለን። ሚያ ኡሲያ ብለው ይጠሩታል ኢስተርኖቹ ማለት ነው። ሚያ ኡሲያ ትሬስ ኡፖስታሲን፣ አንድ ኡሲያ አንድ ባህሪ በሶስት ሃይፖስታሲስ ሰልፍ ሰብሲስተንት የተገለጠ አምላክ ነው ብለው ይናገራሉ። እና ደግሞ በሶስትነት ደግሞ የተገለጠበትን ቅድም እንዳልኳቸው አሁን ወደ ላቲኑም ከመጣን ምንድነው አንሰብስታንሺያ ትሬስ ፐርሰኒያ ብሎ ያስቀምጣሉ እነ ጄሮም ምናምን። በላቲኑ አባቶች አካባቢ ያለውን ነገር ስትመለከቱ በፐርሰን ደረጃ ሶስት ነው ብሎ ይናገራሉ፣ በሰብስታንስ ደረጃ ደግሞ አንድ አምላክ ነው ብሎ ይናገራሉ። ግን እዛ ጋር ያው ከዚህ በፊት ተመልክተናል። አይ ቲንክ በላቲን እና በግሪክ አባቶች መካከል የነበረውን ዲስፒቴሽን የተወሰነ ለመመልከት ሞክረን ነበረ። ላቲኖቹ ሰብስታንስ ብለው አንድ ሰብስታንስ አለ ብለው ሲናገሩ ያቺ ሰብስታንስ የሚለው የላቲን ቃል ማነው የግሪክ ቃሉ ያ ሃይፖስታሲስ የሚለውን የግሪክ ቃል ወደ ላቲን ስታመጡት ባህሪን የሚያሳይ ነው፣ ወደ ላቲን ስታመጡት ማለት ነው። ወይም ሰብስታንስን የሚያሳይ ነው። ፐርሰኒያ የሚለውን ደግሞ ወደ ግሪክ ስታመጡት ደግሞ ቅድም እንዳልኳችሁ እና ጄሮም ምን ይላሉ? አንድ ሰብስታንስ አለ፣ ግን ያ አንድ ሰብስታንስ በሶስት ፐርሰን የተገለጠ ነው፣ ፐርሰኒያ ብለው ይጠሩታል። ያንን ፐርሰን የሚለውን ግን ወደ ግሪኮች ደግሞ አባቶች ስታመጡት ፐርሰን የሚለውን ብቻ ወስዳችሁ ስታመጡት ፕሮሶፖን የሚል ትርጓሜ ይኖረዋል። ፕሮሶፖን ደግሞ ማለት ልክ እነ ሳቤሊየስ ምናምን እንደሚጠቀሙት ነው። ባይዘዌ በሶስት ፕሮሶፖን ያምናሉ እነ ሳባሌውሳውያንም ራሱ ሶስት ፕሮሶፖን አለው አምላክ ብለው ያምናሉ። ግን የነሱ
ሞዳሊስቲክ በሆነ ዌይ ነው ያንን ነገር ኢንተርፕሬት የሚያደርጉት። እሱ ብቻ ሳይሆን ፐርሰን የሚለውን ብቻ ሳይሆን ሶስት ፌስ አለው ብለው ሊናገሩ ይችላሉ። ይሄ ችግር የለባቸውም። ሰባሊዮስ ራሱ አሌክዛንድሪያ ኦፍ አሌክዛንደር ያው አርጊው ሲያደርጉ ከነሱ ጋር አንድ ያነሳው ነገር ቢኖር እነ ሰባሊዮስ ይሄን ነው። ሶስት ፕሮሶፕ አለ የሚለው ነገር ያምናል። በሶስት ፌስ አለ አምላክ በራሱን በሶስት ፌስ ገልጧል ብሎ ማለት ነው። ግን እነዛ ፌስ ነው እንጂ ኤግዚስተንስ ያለው ነገር አይደለም። ሰልፍ ሰብሲስተንት የለውም። የእንትና ሀሳብ የሰባሊዮስ ሀሳብ ለዚህ ነው አሁን የላቲኑን ተርም ይዛችሁ ፐርሰን የሚለውን ተርም ይዛችሁ ወደ ግሪክ ስታመጡት ሃይፖስታሲስ የሚል ሳይሆን የሚመጣው ፕሮሶፖን ነው። ልክ ሰባሊዮሳውያን እንደሚሉት ማለት ነው። ስለዚህ እነዚህኞቹ አኪዩዝ የሚያደርጓቸው እናንተ ሞዳሊስቲክ የሆነ የትሪኒታሪያን ሞዴል ያላችሁ ብለው አኪዩዝ ያደርጓቸው ነበር። የላቲኖቹ ደግሞ እነዚህኞቹን አኪዩዝ ያደርጓቸዋል። ትራይቴይዝም አስተማሪዎች ናችሁ ብለው ማለት ነው። በተለይ በነ ባሲል እነ ቀጰዶቅያን አባቶች ማለት ነው። ባሲሊዮስ፣ እነ ግሪጎሪዮስ ዘኑሲስ እና እንዚናዙ ብለን የምንጠራቸው እነዚህ ሶስቱ የቀጰዶቅያን አባቶች አንድ ሞዴል ላይ በተለይ ከኒቂያው ጉባኤ በኋላ ትሪኒቲን በደንብ ያብራሩበት አስተምሮ አለ እና እነሱ ደግሞ አንድ ቅድም ሳነሳው ነበረ ከሰማችሁ ሚያ ኡሲያ ትሬስ ኦፖስታሲን ብለው የሚናገሩት ማለት ነው። ስለዚህ ይህንን ሞዴል ይዘው ነበር ሲናገሩ የነበሩት። ኦፖስታሲን ሲሉ ትሬስ ኦፖስታሲን ማለት ሶስት ሃይፖስታሲስ አለ ነው። ስለዚህ ሶስት ሃይፖስታሲስ አለ ብለው ደግሞ እነዚህኞቹ ሲያስተምሩ የግሪክ አባቶች ሲያስተምሩ ወደ ላቲን ሃይፖስታሲስ የሚለውን ስተረጉሙት ሰብስታንስ ማለት ነው። በዚህ ነው ልዩነቱ እየመጣ እየሰፋ የመጣው። ሶስት ሰብስታንስ ያስተምራሉ የግሪክ አባቶች። ሶስት ሰብስታንስ አለው እግዚአብሔር ብለው ያስተምራሉ ብለው ትልቅ ዲስፒቴሽን ነበረ። ግን የቀጰዶቅያን አባቶች እንደገና ማስረዳት ጀመሩ። የሞድ ኦፍ ሰልፍ ኤግዚስተንስ የሚለውን ነገር በጣም ታዋቂ አስተምሮ ነው እሱ። ሞድ ኦፍ ሰልፍ ኤግዚስተንስ በኋላ ላይ ይመጣበታለን ላቲኖቹ ጋር በምን አይነት ወይ እንዳስረዱት ማለት ነው። ዛሬ በተለይ ደግሞ ከላቲኑ አንጻር ያለውን እይታ ነው የምንመለከተው። ሜዲቫል ላይ ከአባቶች ተነስተው የግሪክም የላቲኑ የሚያስተምሩትን አባቶች ተነስተው ነው ስኮላሲዝሙ በደንብ እያሰፋው የሚመጣው ማለት ነው። ስለዚህ እንዳልኳችሁ ትሪኒቲን ዲፋይን ስናደርገው አንድ አምላክ አለ የሚላል ብለን እንናገራለን። የአምላክ ሲምፕል ነው፣ የሆነ ኮምፖዝ የተደረገ አይደለም፣ ከሆነ ነገር የተወጣጣ አይደለም። ኢንፋይናይት ነው። ኢንፋይናይት ስንለው በቃ ልክ በሆነ በነምበር ወይም ደግሞ በኳሊታቲቭ አርቢትራሪ ውስጥ አስገብተን ልንናገርለት የማንችለው አምላክ ነው። የሆነ በሆነ ኳንቲታቲቭ አርቢትራሪ ውስጥ አናስገባውም። እግዚአብሔር ልክ እጅ አለው እግር አለው ብለን የምንናገርለት አይደለም። አሁን አሁን አላህን ብንመለከት የሙስሊሞችን ቴዎሎጂ ላይ ብትገቡ የነሱ ፋይናይት የሚሆንበትም እንትን አለ። እንትና ኢብኑ ተይሚያ ምናምን አርጊው ያደርጋሉ ኢንፋይናይት እንደሆነ ለማስረዳት ማለት ነው። ግን እሱ የሚያዋጣ መንገድ አይደለም። ሜቢ ሙስሊሞች ካሉ በኋላ ላይ እንትን እንሄድበታለን። ለማንኛውም የኛ ኢንፋይናይት ነው እንጂ ፋይናይት አይደለም። ሌላ ደግሞ ኢሚቴብል ብያችኋለሁ። ኢሚቴብል የሚለዋወጥም አምላክ አይደለም። የአንዱ አምላክ ብለን እንናገርለታለን። ያ ይህንን ይዘን ደግሞ በስንት አካል የተገለጠ ነው። ሶስትነት ደግሞ ያለው የምንናገርለትም ነገር ደግሞ አለ። አንደኛው ሃይፖስታሲስ ነው። ከሃይፖስታሲስ ተነስተን ነው ሶስትነቱን የምንናገረው ሁሌም። በኋላ ላይ እመለስበታለሁ ስለ አድ ኢንትራ እና አድ ኤክስትራ ብለን ለሁለት እንከፍለዋለን የእግዚአብሔርን ኤግዚስተንስ ስንናገር ማለት ነው። በተለይ ግሪኮቹ ጋር ሁለት ተርሞችን ይጠቀማሉ። ይሄ አሁን ላቲኖቹ ምን ይላሉ መሰላችሁ? ጋዲሴ እና ጋድ ፕሮኖቢስ ብለው ያስቀምጡታል የላቲን አባቶች። ጋዲሴ ማለት እግዚአብሔር አምላክ በራሱ ምንድን ነው? ስለ አምላክ አይደለ እያጠናን ያለ ነው።
ስለዚህ አምላክ የሚለው ራሱ በራሱ ምንድን ነው የሚለውን ነገር ሲናገሩ የላቲኑ አባቶች ጋድ ኢሴ ብሎ ይናገራሉ። ኢንሴ ኤግዚስተንሱን የሚያሳይ ማለት ነው። ልክ አሁን ለምሳሌ አንድ መጽሐፍ አለ። እሺ የእንትናን ካሊድ አናቶሊዮስ መጽሐፍ የምታውቁት ከሆነ ሪትራይቪንግ ናይሲያን መጽሐፍ በጣም አሪፍ መጽሐፍ ነው። ትሪኒቲ ላይ በደንብ እንትን ለማለት የምትፈልጉ ከሆነ የእሱ መጽሐፍ በደንብ አንብቡት። አንድ ሜቢ አላወጣ ብሎ ነው እንጂ የሆነ መጽሐፍ አሁን ከፍቼ ላነብላችሁ ነበረ። ኦኬ ያው የእንትናን ማለት ነው ሪቲንኪንግ ትሪኒቲ ኤንድ ሪሊጂየስ ፕሉራሊዝም የሚል መጽሐፍ አለ። ኬይዝ ጆንሰን የጻፈው መጽሐፍ ማለት ነው። የምትፈልጉ ካላችሁ በኋላ ግሩፕ ላይ ምናምን እለቅላችኋለሁ። እሱን መጽሐፍ ላንብብላችሁ። ስለ እግዚአብሔር ስንናገር በሁለት አይነት ወይ ዲፋይን ልናደርግ እንችላለን። በሂስትሪ ውስጥ ያለው እግዚአብሔር እና ከዘላለም ጀምሮ ያለው እግዚአብሔር ያው እየለያየናቸው አይደለም፣ ግን ዲስቲንክት እናደርጋለን። ከኛ አንጻር አይደል እግዚአብሔርን እየተናገርን ያለ ነው። እግዚአብሔርን እያጠናን ነው። ቲዮሎጂ ማለት ስለ እግዚአብሔር ማጥናት ማለት ነው አይደለ? እግዚአብሔርን ስናጠና በሁለት መሰረታዊ የሆኑ ዲስቲንክሽኖች ልንናገርለት እንችላለን። ሰፓሬት እያደረግናቸው ግን አይደለም። ምክንያቱም ምን ብለን ተነስተናል? መጀመሪያ ኢሚቴቢሊቲን ለእግዚአብሔር አምላክ ሰተን የተነሳ ነው። እሺ እንደዛ ከሆነ ምን ይላል ጆንሰን ሲያስቀምጠው ይሄንን ሲንስ ፓትሪስቲክ ፔሪድ ክርስቲያን ቴዎሎጂያንስ ሃቭ ድራውን አን ኢምፖርታንት ዲስቲንክሽን ቢትዊን ጋድ ኢን ሂምሰልፍ ያው እግዚአብሔር በራሱ ያለውን ዲስቲንክሽን እና ጋድ ኢን ሪሌሽን ቱ ዘ ወርልድ ከዓለም ጋር ያለውን ሪሌሽን ዲስቲንክት አድርገው ያው በፓትሪስቲክ ፔሪድ ክርስቲያን ቴዎሎጂያን አብራርተውልናል ብሎ ይናገራል። ፎር ፓትሪስቲክ ቴዎሎጂያን written in the Greek the distinction was framed in the term of theologia በግሪኮች አባቶች ጋር ይህንን ስንመለከት ቴዎሎጊያ እና ኦኢኮኖሚያ ብለው ለሁለት ይከፍሉታል። ቴዎሎጊያ ማለት እግዚአብሔር ራሱን ስለ ራሱ ስንናገር ነው። ጋድ ሂምሰልፍ ማን ነው የሚለውን ነገር ስንመለከት ቴዎሎጊያ ብለን እንጠራለን፣ ወይም በእንግሊዝኛው ቴዎሎጂ ብለን እንናገራለን። ኦኢኮኖሚያ የሚለው ደግሞ ከኢኮኖሚ አንጻር ነው። ከኢኮኖሚ አንጻር ስንል እግዚአብሔር በራሱ ከዓለም ጋር ያለው ወይም ደግሞ ከዚህ ፍጥረታት ዓለም ጋር ያለው መስተጋብር ምንድን ነው የሚለውን ነገር የሚያጠናው ምንድን ነው? ኢኮኖሚክ ትሪኒቲ ብለን እንጠራዋለን። ወይም ኢማነንት ትሪኒቲ ብዙ ስም ስላለው ነው። ኢማነንት ትሪኒቲ ወይም ኢኮኖሚክ ትሪኒቲ ብለን እንናገራለን። ኢማነንት ትሪኒቲ ስንል ከዘላለም ጀምሮ ስላለው እግዚአብሔር በራሱ ማለት ነው፣ ከፍጥረታት ጋር ሳይሆን በራሱ ያለውን ያንን ኤግዚስተንስ ስንናገር ኢማነንት ትሪኒቲ እንለዋለን። በላቲኖቹ ምን እንለዋለን? ቴዎሎጊያ ወይም ደግሞ ቴዎሎጂ ብለው ያስቀምጡታል። ከፍጥረቱ ጋር ባለው መስተጋብር ደግሞ ያለውን ያንን ሪሌሽን ስንናገር ደግሞ ኦኢኮኖሚያ ብለን እንጠራዋለን። ኢኮኖሚክ ትሪኒቲ ብለን የምንጠራው ዴፊኒሽን ነው ማለት ነው እዚህ ጋር የምናገኘው። ስለዚህ ያው በኬዝ ጆንሰን ይህንን ሀሳብ ያስቀምጥልናል። ስለዚህ በዚህ መሰረት ነው አሁን እያንዳንዱ ነገር የምንተነትነው። ምን አልኳችሁ? አሁን የምደጋግመው በደንብ እንድትይዟቸው ነው። እግዚአብሔር የሚቀያየር አይደለም፣ ግን በጊዜያት ውስጥ እኛ ስንረዳው ስለ እግዚአብሔር እንድንናገር ስንፈልግ ከፍጥረታቱ በፊት ስላለው ስለ ኢተርናል ላይፉ ልንናገር እንችላለን። ከዛ በኋላ ደግሞ የእግዚአብሔር ሂስቶሪካል ወርኩን ደግሞ ልንናገር እንችላለን። ይህን ዲስቲንክት አድርገን ማለት ነው። ለምሳሌ ስለ ኢተርናል ስላለው ነገር ስንናገር እግዚአብሔር ኢተርናሊ ማን ነበረ? እግዚአብሔር ማን ነው? ከዘላለም ጀምሮ ያለው እግዚአብሔር ማን ነው የሚለውን ነገር ስናወራ ማለት ነው። እግዚአብሔር ደግሞ በእግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን እንናገራለንና እንዴት ነው ሪሌት የሚያደርጉት? እነዚህ ሪሌሽንሺፓቸው ምንድን ነው የሚለውን ነገር የምናጠናው በዚሁ ውስጥ ነው ማለት ነው። ቴዎሎጊያ ውስጥ ነው ማለት ነው። ከዘላለም ጀምሮ ያለው ያንን ጀነሬሽን ምንድን ነው? ከዘላለም ጀምሮ ያለው ያ ፕሮሴሽን ምንድን ነው
የሚያመላክተው። እነዚህ ሁሉ የምናየው በምን ውስጥ ነው? ቴዎሎጊያ ውስጥ ነው ማለት ነው። ኢማነንት ላይፍ ኦፍ ጋድ ተብሎ ይጠራል። ወይም የእግዚአብሔር ዘላለማዊ ከዘላለም ጀምሮ ያለው በራሱ ስለ ራሱ የምንናገርለት ያንን ዘላለማዊ እግዚአብሔርን ሀሳብ የሚያስረዳን ማለት ነው። ኦይኮኖሚያ ግን ስንል እግዚአብሔር በታሪክ ውስጥ ያለው የሂስቶሪካል ወርኩን የሚያስረዳን ነው። ኢቭን ካሊድ አናቶሊየስ ራሱ ይህንን ሀሳብ ያነሳና እሺ እሱን አንዴ ላውጣላችሁ እና ላንብበው። ኦኬ ካሊድ አናቶሊየስ ሪትራይቪንግ ናይሲያን በሚለው መጽሐፉ ላይ ጋድስ ፕላን ቱ ሼር ኤንድ ሪቢልድ the life that began within the act of creation itself and reached it is the final climatic stage in the incarnation of his son። ኦኬ እንደዚህ እያለ ይናገራል። ኦይኮኖሚያ የምንለው ምንድነው? እግዚአብሔር የእግዚአብሔርን ስራ የሚያሳይ ነው። በዓለማት ውስጥ ያለው ራሱን ሪቬል ሲያደርግ ማለት ነው። ከዘላለም ያለው አምላክ ለፍጥረታቱ ራሱን ሪቬል ሲያደርግ ያለው ሀሳብ ነው። ያን ደግሞ ክላይማቲክ ስቴጅ አለው። ፋይናል የሆነ ክላይማቲክ ስቴጅ አለው። እሱ ደግሞ ማን ነው ብለን ከጠራን ኢንካርኔሽን ኦፍ ሂዝ ሰን ነው ብሎ ይናገራል። በኢኮኖሚያ ላይ እግዚአብሔርን ስንመለከተው ራሱን የገለጠበት አንደኛው መንገድ በልጁ ኢየሱስ ክርስቶስ ነው ራሱን የገለጠው ማለት ነው። በፍጥረት በኩል ኢንካርኔሽንን ስናነሳ ማለት ነው። እንደውም ዮሐንስ አይደለ የዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ አንድያ ልጁ ራሱ በአባቱ እቅፍ ያለው አንድያ ልጁ ራሱ ማንን ተረከ ይላል? አምላክ የሆነው እሱን መርሳት የለብንም። አምላክ የሆነው በእግዚአብሔር እቅፍ ያለው አንድያ ልጁ አብን እንደተረከው ይነግረናል ዮሐንስ። ስለዚህ የመጨረሻው ክላይማቲክ ስቴጁ ማን ነው ከተባለ ኢንካርኔሽን ኦፍ ዘ ሰን ነው። የክርስቶስ ኢየሱስ ትስኩት ሆኖ መምጣቱ የሚያሳይ ነው። እሺ እንደዛ ከሆነ ያው ሜታፊዚካል ፕሪንሲፕሎችን የተወሰነ ለመመልከት እንሞክር። ያው በሃያኛው ሴንቸሪ አካባቢ ላይ የተነሱ ትሪኒቲን በደንብ ዴቨሎፕ ያደረጉ በራሳቸው እየሰጡ ሩል እየሰሩ ቅድም ብያችኋለሁ። ካርል ራነር የሚጠቀስ ነው። በጣም ያው በሞስት ፕሮሚነንት ሮማን ካቶሊክ ቴዎሎጂያን መካከል እንደውም ትሪኒቲ ላይ የሚያብራራ ተብሎ የሚጠራው ካርል ራነር እና እነ ሞልትማን አሉ። ሞልትማንም በኋላ እንደውም እንመለከተዋለን። በተለይ ስለ ሰቦርዲኔሽን ምናምን አንዳንድ ሀሳቦች አሉ። ሌላ ጊዜ እንመለከተዋለን እሱ። ለማንኛውም ካርል ራነር አንድ የሚታወቅበት እንትን አለ። the economic trinity is immanent trinity and the immanent trinity is economic trinity ብሎ ይናገራል። ይሄ ካርል ራነርስ ሩል ተብሎ ይጠራል። ራነርስ ሩል ኢኮኖሚክ ትሪኒቲ ኢማነንት ትሪኒቲ ነው፣ ኢማነንት ትሪኒቲ ደግሞ ኢኮኖሚክ ትሪኒቲ ነው ብሎ ያስቀምጣል። ይሄን ያለበት ምክንያት ምንድን ነው? በሁለቱ መካከል ያለውን ዲስቲንክሽን ብለር ለማድረግ ወይም ደግሞ በቃ ምንም ለውጥ የለም ለማለት አይደለም። ግን ራነር የዛኔ ምን አይነት ነገር ተረድቶ ነበረ? ሰው በቃ በብሉይ ማን ነው እግዚአብሔር ራሱን ከመግለጡ በፊት በልጁ በኢየሱስ ክርስቶስ ከፍጥረታቱ ጋር ያለውን መስተጋብር ከመመልከታችን በፊት ያለውን እግዚአብሔር አናቀውም ብለው የሚናገሩ ሰዎች ነበሩ። እነሱ ነው ክሪቲሳይዝ እያደረገ የሚጀምረው እንደው። ነገር ግን ምን ብሎ ይናገራል እሱ? በኢኮኖሚክ ትሪኒቲ የተገለጠው እግዚአብሔር ራሱ ከዘላለም ጀምሮ ያለው አምላክ ነው። ወልድ ኢንካርኔት ያደረገው ወልድ ራሱ ኢየሱስ ክርስቶስ ከእግዚአብሔር ዘንድ ያለው ከዘላለም ጀምሮ ሲኖር የነበረው ራሱ ኢየሱስ ክርስቶስ ነው ወይም ደግሞ ወልደ እግዚአብሔር ነው ብሎ ይናገራል። መንፈስ ቅዱስም በእኛ በቤተ ክርስቲያን ውስጥም ኢንዱዌል ያደረገው ያ መንፈስ ቅዱስ ከዘላለም ጀምሮ በአብና በወልድ መካከል ያለው ያ መንፈስ ቅዱስ ነው ብሎ ይናገራል። አብም እንደዛው የሚለወጥ ነገር የለም ነው። ኢሚቴቢሊቲን ለማስረዳት አንደኛ የተጠቀመው ሩል ነው። ይሄ ካርል ራነር ሩል ብለን የምንጠራው ማለት ነው። ግን አንድ ማወቅ ያለብን ነገር አለ። አንድ ይቅርታ ውሃ ልጠጣ። እሺ ይቅርታ።
እ ለማንኛውም ይሄ ሜታፊዚካል ፕሪንሲፕሉን ለመመልከት ያክል እ እንዴት ነው ልናደርጋቸው የምንችለው? ዲስቲንክት ልናደርጋቸው የምንችለው ሜታፊዚካል ዲስቲንክሽን ልናስገባ እንችላለን። በኦንቶሎጂ እና ኤፒስቴሞሎጂ ብለን ለሁለት ልንከፍለው እንችላለን። ይሄ ሜታፊዚካል ዲስቲንክሽኑ ነው። ኦንቶሎጂካሊ እግዚአብሔር ኢማነንትሊ በትራዮን ጋር የተገለጠ አምላክ ነው ያለው ብለን እንናገራለን። ኦንቶሎጂካሊ ከዘላለም ጀምሮ ያለው ባህሪ ብለን ልናስቀምጥ እንችላለን። ኤፒስቴሞሎጂካሊ ደግሞ ከኛ ኖሌጅ አንጻር ነው የምናስቀምጠው። እግዚአብሔር ከፍጥረታቱ ጋር አይደለም ያለን መስተጋብር የሚያስቀምጠው፣ ያንን መስተጋብር የሚያሳየን ነው ብለን ልንናገር እንችላለን። አሁን እዚህ ጋር መመልከት ያለብን ነገር ምንድን ነው? ሎጂካሊ አሁን ስንመለከተው ፕራዮር የምትሰጡት ለየትኛው ነው? ለኢማነንት ትሪኒቲ ነው ወይስ ለኢኮኖሚክ ትሪኒቲ? ሎጂካሊ ፕራዮር የምንሰጠው ከምንድን ነው የምንጀምረው? ያው ሜታፊዚካሊም ሎጂካሊም ልንጀምር የምንችለው ከኢማነንት ትሪኒቲ ነው የምንጀምረው። ለምን ከተባለ ያ ኢማነንት ትሪኒቲ ነው አሁን ፍጥረታት ከመኖሩ በፊት የነበረው ያንን ስተዲ ስናደርግ እግዚአብሔርን ከዘላለም ጀምሮ ያለው አምላክ ነው ከፍጥረቱ ጋር ያመስተጋብአውያን ባህሪውን የተመለከት ነው ማለት ነው። ከዘላለም ጀምሮ ያለው ያ ኢማነንት ትሪኒቲ ይቀድማል ብለው ያስቀምጣሉ። ግን ይሄ የሚሆነው ከምን አንፃር ነው? ሎጂካሊ ሜታፊዚካሊ ፕራዮሪቲን ስንሰጠው ነው። ይሄ ከዚህ ሆኖ ኦንቶሎጂን መጀመሪያ ፕራዮሪቲ እንሰጠዋለን። ግን ኤፒስቴሞሎጂካሊ ግን ከተመለከትነው ከኛ እውቀት አንጻር ስለሆነ የምናየው እግዚአብሔር አብን አባትነቱን እንመለከታለን። ኢየሱስ ክርስቶስ ኢንካርኔት ያደረገው ኢየሱስ ክርስቶስ ነው። መንፈስ ቅዱስ በቤተ ክርስቲያን ውስጥ ህብረት ያለው በቤተ ክርስቲያን ውስጥ የሰረጸው ከኛ ውስጥ ያለው ኢንድዌል ያደረገው መንፈስ ቅዱስ ነው ብለን እንናገራለን። ሳንክቲፋይ የሚያደርገ መንፈስ ቅዱስ ነው ብለን እንናገራለን። ያ ከዘላለም ጀምሮ ያለው አባት ነው ብለን እንተነትነዋለን። ታውቃላችሁ፣ አሁን ካለንበት እውቀት ላይ ተነስተን ነው ልንተነትነው የምንችለው። እንደዚህ ስናደርግ ኤፒስቴሞሎጂካሊ ነው ያው ፕራዮሪቲ እየሰጠን ያለው። ነገር ግን ቅድም እንዳልኳችሁ ሎጂካሊ ከአመክንዮ አንጻርና በቃ ሜታፊዚካል አንጻር ከተመለከት ነው ግን ኦንቶሎጂ ይቀርማል። ከዘላለም ጀምሮ ያለው ያ ኤግዚስተንስ ይቀርማል። ከዛ ተነስቶ ነው ወደ እኛ የሚመጣው። ስለዚህ አሲሜትሪ ናቸው ብሎ ያስቀምጣሉ። እነ ሞልትማን ራሱ አሲሜትሪ ናቸው ሁለቱ። ስለ ኦንቶሎጂ እና ስለ ኤፒስቴሞሎጂ ስንናገር አሲሜትሪ ናቸው ብለው ይናገራሉ። ምክንያቱም ይሄንኛው ከምንድን ነው የሚጀምረው? ከኤፒስቴሞሎጂ አንጻር ስናስረዳ ከኢኮኖሚክ ትሪኒቲ ተነስተን ወደ ኢማነንት ትሪኒቲ የምንሄደው። ነገር ግን ቅድም እንዳልካቸው ከኦንቶሎጂ አንጻር ግን ከተረዳ ነው ወይም ከዛ አንጻር ከተናገርን ደግሞ ከኢማነንት ትሪኒቲ ተነስተን ነው ኢኮኖሚክ ትሪኒቲን የምናስረዳው። ስለዚህ ይህንን ዲስቲንክሽን መለየት ይኖርብናል። እንደዚህ ካየን ወደ ኢማነንት ትሪኒቲ ነው ዛሬ በደንብ ለመመልከት የምንሞክረው። ኢማነንት ትሪኒቲ የሚለውን እሱ ውስጥ ያሉትን ወደ 5 ፖይንቶችን እንመለከታለን። ሪሌሽን ምን ማለት ነው? ሪሌሽን ውስጥ ስንት ሪሌሽኖችን እናስቀምጣለን? ካታጎሪዎቹ ስንት አሉ? ሪሌሽን ኦፍ ኦፖዚሽን ምን ማለት ነው? ኖሽን ማለት ምን ማለት ነው? 5ቱ ኖሽኖች ምን ምንድን ናቸው የሚለውን እንመለከታለን። ሌላው ደግሞ ስለ ፐሪኮሬሲስ እንመለከታለን። ስለ ዲቫይን ኦፕሬሽን እንመለከታለን። በጣም ወሳኝ ናቸው። ያው ትንሽ አድቫንስድ የሆነ ቶፒክ ነው፣ ግን ቀለል ለማድረግ እንሞክራለን። ጥያቄ ያላችሁም በኋላ ላይ እንትን ትላላችሁ። ለማንኛውም ዲፋይን እያደረግናቸው እንመጣለን። ያው ለኤላቲን በተለይ ሱማቴዎሎጂካን ያነበበ ሰው በጣም ቀላል ይሆንለታል። ሱማቴዎሎጂካ የቶማስ አኳይናስ ጽሁፍ ማለት ነው። ለማንኛውም ከሱም እየጠቃቀስን ስለምንመጣበት ችግር የለም። ኢማነንት ትሪኒቲ ምን ማለት ነው ብለናል ቅድም ስንነሳ። ኦንቶሎጂካል ትሪኒቲን የሚያሳይ ነው፣ ወይም ከዘላለም ጀምሮ ያለውን የእግዚአብሔርን ኤግዚስተንስ የምንናገርበት ነው። ጋድ ምን ብለው ዲፋይን ያደርጋሉ ስኮላሮቹ? ጋድ አዝ ሂ ኢዝ ኢን ሂምሰልፍ እያሉ ይናገራሉ።
እግዚአብሔር ራሱ በራሱ ያለውን ያንን አምላክ የምንረዳበት ነው። ያ ኢማነንት ትሪኒቲ ሪፈር የሚያደርገው እሱን ነው። እግዚአብሔር ከዘላለም ጀምሮ ያለው አምላክ በራሱ ማን ነው የሚለውን የምንመለከትበት ነው። ስለዚህ ከኢተርኒቲ ነው የሚጀምረው ማለት ነው። ይሄንኛው ከዘላለም ጀምሮ ያለውን ሪሌሽን ነው የምንመለከተው ማለት ነው። ከምን ነጥለነው ነው? ከክሪኤሽን እና ከሂስቶሪካል ከሆነው ወተን ነው የምናወራው ማለት ነው። ስለ እግዚአብሔር ስለ ኢማነንት ትሪኒቲ ስናወራ ከሂስቶሪካል ከክሪኤሽን ከነሱ ርቀን ነው ከኢተርኒቲ ነው የምንጀምረው ማለት ነው። ከኢተርኒቲ ጀምሮ እግዚአብሔር ማን ነበር ነው ያንን እንድናውቅ አንደኛው የሚረዳን ሪል ሪሌሽን ተብሎ የሚጠራው አንደኛው መርህ ነው። በኢማነንት ትሪኒቲ ውስጥ የመጀመሪያው የምንመለከተው ወይም ደግሞ የምናገኘው ነገር ምንድን ነው ብለን ለማወቅ ስንሞክር አንደኛ የሚመጣልን ሪል ሪሌሽን ነው። አብ ወልድ መንፈስ ቅዱስ ብለን እናገራለን አይደል? ከዘላለም ጀምሮ ያለው የሪሌሽን ምንድን ነው? አብ ለወልድ ምንድን ነው? ወልድ ለአብ ምንድን ነው የሚለውን ነገር ይህን የምንመለከትበት ነው። ዶክትሪን ኦፍ ሪል ሪሌሽን በተለይ ቅድም እንዳልኳችሁ ቶማስ አኳይናስ ሱማቶሎጂካ ፓርት 1 ላይ ኩዌሽን ከ27 እስከ 43 ድረስ ያለውን በደንብ ተመልከቱት። በስፋት ስለሚያብራራ ማለት ነው። ስለ ሪል ሪሌሽን ያወራል እዛ ላይ። እሺ እንደዛ ከሆነ ሪል ሪሌሽን ማለት ምን ማለት ነው? ሪሌሽን ማለት ራሱ በራሱ ሪሌሽን የሚለውን ቃል ራሱ ምንን ያመለክታል? ያው ቶማስ አኳይናስ ያስቀመጠውን አንድ ሀሳብ ላንብብላችሁ። ቶማስ አኳይናስ ምን ይላል? ሪሌሽን የሚለውን ነገር እንትን ሲናገር ሪሌሽን ማለት ሪሌሽን ኢዝ አን ኦርደር ኦፍ ዋን ቲንግ ቱዋርድ አናዘር። ሪሌሽን ብለን የምንጠራው ኦርደር ነው። ልክ አንድ ነገር ከሌላው ጋር ያለውን ያንን ኦርደር የሚያሳየን ነው ብለው ያስቀምጡታል። ይሄ እንደውም ኢቭን ቶማስ አኳናስ በፊሎዞፈር ብሎ የሚጠራው ሁሌ መጽሐፉን ስታነቡት ሱማቴዎሎጂካ ላይ በፊሎዞፈር እያለ ፊሎዞፈሩ እንደተናገረው እያለ የሚጠቅሰው አንድ ፈላስፋ አለ። እሱም አርስቶትልን ብዙ ጊዜ ጠቅሰዋል ቶማስ አኳይናስ። እና አርስቶትሊያን ሜታፊዚክስ ውስጥ ሆኖ ነው የሚያስረዳው ሪሌሽንን ቶማስ አኳይናስ ማለት ነው። ስለዚህ ሪሌሽን በአርስቶትሊያን ሜታፊዚክስ ምንድን ነው ብላችሁ ከጠየቃችሁ አንድ ነገር ከሌላው ጋር ያለው ያንን ያ ኦርደር ምን ብለን እንጠራዋለን? ሪሌሽን ብለን እንጠራዋለን። ለምሳሌ መምህር ብለን ስናነሳ ሁሌ መምህር ከምን ጋር የሚሄድ ነው? ሪሌት የሚያደርገው ከተማሪ ጋር። ክሪኤተር ብለን ደግሞ ስናነሳ ከክሪኤቸር ጋር ነው። ፈጣሪም ከፍጡራን ጋር ያለውን ሪሌሽን እናወራለታለን። መምህርን ከተማሪ ጋር ያለውን ሪሌሽን እናወራለን፣ ሪሌት ስለሚያደርግ ማለት ነው። አብን ደግሞ ወይም ደግሞ አባትን ደግሞ ከልጅ ጋር ያለውን ያንን መስተጋብር እናወራለን። ማስተር ወይም ደግሞ ጌታ ከባሪያ ጋር ያለውን ያንን መስተጋብር እንገልጽበታለን ማለት ነው። ሪሌሽን የሚባለው አንድ ነገር ከሌላው ጋር ከሌላው አንጻር ያለውን ያንን ግንኙነት የሚያስረዳልን ነው ማለት ነው። ስለዚህ ወደ ትሪኒቲ ላይ ልውሰዳችሁና ሪሌሽን ይህንን እንደዚህ ማለት ከሆነ ሪል ሪሌሽን ማለት ምን ማለት ነው? በትሪኒቲ አንጻር ማለት ነው። አንድ ስልክ ቻርጅ ላድርግና ሪል ሪሌሽን ማለት ምን ማለት ነው ብለን ስንመለከት እንግዲህ አንድ ፋንዳሜንታል ኩዌሽን ልናነሳ እንችላለን። አሁን ከዘላለም ጀምሮ አብ ወልድ መንፈስ ቅዱስ አሉ። አሁን ስለ ኢተርናል ስለሆነው ስለዛ ትሪኒቲ ነው የምናነሳው አይደለ? ስለዚህ ከኢተርኒቲ ተነስተን ስናወራ አብ ወልድ መንፈስ ቅዱስ ከዘላለም ጀምሮ ያሉ ሃይፖስታሲስ ናቸው ብለን እንናገራለን። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። መጽሐፍ ቅዱስ ደግሞ አንድ አምላክ እንዳለ ይነግረናል። ስለዚህ ጥያቄ መጠየቅ ያለብን አብን ከወልድ የሚለየው ምንድን ነው? ወልድን ከአብ የሚለየው ምንድን ነው? መንፈስ ቅዱስን ከአብና ከወልድ የሚለየው ምንድን ነው? ቫይስ ቨርሳ። ይህን የሚያሳየን አንደኛው
ፕሪንሲፕል ምንድን ነው ካላችሁ ሪል ሪሌሽን ብለን የምንጠራው ነው ማለት ነው። ስለዚህ በእግዚአብሔር በትሪኒቲ መካከል ሪል ሪሌሽን አለ። ሪል የተባለበትም አንደኛ ምንድን ነው? ይሄ ኮንሴፕቹዋል ያልሆነ ነው። ኮንሴፕቹዋል የሆነ አይደለም። ምክንያቱም አንድ ያው ኮላፕስ የሚያደርግበት እንትን አለ። አሁን ለምሳሌ ሪል ሪሌሽኖቹ ልክ ቅድም እንዳልኳችሁ ኮንሴፕቹዋል ይሆን ሜርሊ ኮንሴፕቹዋል አድርገን የምንረዳቸው ከሆነ አብ አባት የተባለበትን አባትነቱን ስናነሳ ወይም ቅድም እንዳልኳችሁ የአባት ከልጅ ጋር ያለውን መስተጋብር የሚያሳይ ነው ሪሌሽን ብያለሁ አይደለም። ስለዚህ አባትና ልጅ የሚለው ልክ ኮንሴፕቹዋል ነው እንጂ ዲስቲንክት የምናደርጋቸው ሪል የሆነ ዲስቲንክሽን የላቸውም ብለን የምንነሳ ከሆነ ሞዳሊዝም ትክክለኛ ይሆናል ማለት ነው። ወይም ደግሞ አብ ወልድ ነው ብለን ልንናገር እንችላለን። አብን ከወልድ ልንለጥለው አንችልም ማለት ነው። የምንለጥለው በምንድን ነው? በኮንሴፕት ደረጃ ብቻ ይሆናል ማለት ነው። ወይም በአእምሯችን ብቻ ነው የምንለየው እንጂ አብ በራሱ በቃ ምንም የሚለይ ነገር የለም። ወይም ደግሞ ከፕሪዲኬሽን አንጻር ብቻ ፕሪዲኬት ስናደርግ ኖሚናል ፕሪዲኬሽን ብለን የምንጠራው አለ አይደል? ከስም አንጻር ነው እንጂ ፕሪዲኬት የምናደርገው በመካከላቸው ምንም አይነት ልዩነት የለም ወደሚለው ይወስደናል። ሪሌሽን ኮንሴፕቹዋል ሪሌሽናቸውን ኮንሴፕቹዋል ካደረግነው ማለት ነው። ነገር ግን ደግሞ የምንለያየው ከሆነስ ዲስቲንክት የምናደርጋቸው ከሆነስ እነዚህ ሶስቱን ፐርሰኖች ሶስቱን ሃይፖስታሲሶች ዲስቲንክት ብናደርጋቸው የተለያየ ሰብስታንስ አንዱ ፐርሰን የራሱ የሆነ ሰብስታንስ አለው ብለን ደግሞ ዲስቲንክት አድርገን ሪሌሽኑን ሳንናገርለት ከአብ ጋር ያለውን መስተጋብር ብናቋርጠውስ ብለን ደግሞ ካሰብን ወደ ትራይቴይዝም ውስጥ ያመራናል ማለት ነው። ስለዚህ ትልቅ መጠበቂያ ነው ሪል ሪሌሽን ብለን የምንናገረው። እንግዲህ ወደ መጽሐፍ ቅዱስም ስንመጣ ቅድም እንዳልኳችሁ መጽሐፍ ቅዱስ እግዚአብሔር አንድ አምላክ እንደሆነ ይናገራል። እግዚአብሔር አብ አምላክ እንደሆነ ይናገራል። ወልድም አምላክ እንደሆነ ይናገራል። መንፈስ ቅዱስም አምላክ እንደሆነ ይናገራል። ነገር ግን አንድ አምላክ ብሎ ደግሞ ይናገራል አይደል? ዘዳግም ምዕራፍ 6 ቁጥር 4 ላይ እንደምንመለከተው አንድ አምላክ ነው። ስለዚህ ከዚህ ተነስተን አንድ ጥያቄ እንጠይቃለን። አብ ከወልድ ጋር ያለው ሪሌሽን የሚለየው ነገር ምንድን ነው? ወልድ ከአብ ጋር ያለው ሪሌሽን ከወልድስ የሚለየው ምንድን ነው የሚለውን ነገር ጥያቄ እንጠይቃለን። አንድ አምላክ አለ ብለናል። ከዛ በኋላ ግን አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው እንላለን። ስለዚህ ሶስቱንም አንድ ላይ ጨምቀን ይሄ ኢዝ ጋድ ሌላ ጊዜ እንደው በሰፊው ብንመጣበት ደስ ይለኛል። ይሄ ኢዝ ጋድ ብለን የምንጠራው ምንን የሚያሳይ ነው? ሪላቲቭ አይደንቲቲን የሚያሳይ ነው ወይስ ፕሪዲኬቲቭን የሚያሳይ ነው የሚለውን ነገር ሌላ ጊዜ እሱ ራሱ በጣም ጥልቅ የሆነ የትሪኒቲን ኮንሴፕት የሚያስረዱበት ሎጂካል እና ሜታፊዚካል አርጊመንት የሚነሳበት አንደኛው ርዕስ ነው። ኤልፒቲን የምታውቁት ከሆነ ሎጂካል ፕሮብሌም ኦፍ ትሪኒቲ አንዱ ከዚህ የተነሳ ነው። ኢዝ ጋድ የሚለውን ምንን የሚያሳይ በሚለው ነው ልዩነት የሚፈጠረው። ስለዚህ ዛሬ ራሱ ኢዝ ጋድ የሚለውን ወይም ደግሞ the father is God, the son is God, the holy spirit is God ብለን ስንናገር ምን እያልን ነው የሚለውን አንደኛ የምናስረዳው በሪል ሪሌሽን ነው ማለት ነው። ስለዚህ ሪል ሪሌሽን ላይ አራት አይነት ሪሌሽኖችን እናገኛለን። አራት አይነት ሪሌሽኖች አሉ በትሪኒቲ ውስጥ አራት አይነት ሪሌሽኖችን እናስቀምጣለን። እነሱን ለመመልከት እንሞክር። ለምሳሌ ፓተርኒቲ ብለን የመጀመሪያውን እናስቀምጣለን። ፓተርኒቲ አባትነትን ስናነሳ ሁሌም ሪሌሽን ብያችኋለሁ ቅድም አንዱ ከሌላው ጋር ያለውን ያን መስተጋብር የሚያሳይ ነው ብለናል አይደለ? ስለዚህ አባትነት ስንል አባትነት ብቻውን አይቆምም አይደል? ልጅ የሚባል ነገር ያስቀምጣል። ስለዚህ አብ ከወልድ ጋር ያለውን ሪሌሽን የምናስቀምጥበት ወይም ደግሞ ለወልድ አብ ምኑ ነው ብለን እንናገራለን? አባት ነው ብለን እንናገራለን። ስለዚህ በዚህ ዲስቲንክት አደረግነው ማለት ነው። የወልድና የአብን ዲስቲንክሽን የምንመለከተው ከዚህ አንጻር ነው። አንደኛ ወልድ ለአብ ምኑ ነው? ማነው? አብ ለወልድ ምኑ ነው? አባት ነው ብለን እንናገራለን። ልጅ ሊሆን አይችልም።
አብ ልጅ ሊሆን አይችልም ፈጽሞ። ወልድም ደግሞ አባት ሊሆን አይችልም። ስለዚህ አንዱ አባት ነው፣ ሌላው ደግሞ ልጅ ሊሆን ነው ብለን እንናገራለን። ስለዚህ ፓተርኒቲን ወይም ደግሞ አባትነትን ለማን እንሰጣለን? ለእግዚአብሔር አብ ብቻ እንሰጣለን ማለት ነው። ቀጣይ ደግሞ ፊሊዬሽን ብለን የምንጠራው ሪሌሽን ነው። ፊሊዬሽን ማለት ፊሌቲዮ ብሎ በላቲኑ ያስቀምጣል። ፊሌቲዮ ማለት መወለድን የሚያሳይ ነው። ተወላጅነትን የሚናገር ሪሌሽን። ወልድን ስናነሳ የተወለደ ነው ብለን አይደለም የምንናገረው፣ ከአብ የተወለደ ነው። ስለዚህ የተወለደ አባት ሊሆን አይችልም። አሁን ስለ ኢተርኒቲ ነው የምንናገረው። ወልድ አባት ተብሎ ሊጠራ ይችላል። ነገር ግን አባት የሚባለው ይህንን ዓለም ሰስቴን ከማድረግ አንጻር ያው ምንድነው ከመፍጠሩም አንጻር ክሪኤሽንን ስንናገር ክሪኤተር ከክሪኤሽን ጋር ያለውን መስተጋብር ስንናገር አባትም ነው ብለን ልንናገርለት እንችላለን። ይሄ ኢኮኖሚክ ትሪኒቲ ላይ ነው እንጂ የምንገባው ስለ ኢማነንት ትሪኒቲ ለወልድ አባት ነው ብለን ልንናገር ፈጽሞ አንችልም ማለት ነው። ሶሻል ሚዲያ ላይ ሰምታችሁ ከሆነ ብዙ ጊዜ ችግር የሆነው ከዘላለም ጀምሮ በተለይ ሰሞኑን ነበር አይደለ? ኃይሉ ዮሐንስ ምናምን የተወሰነ ስመለከት ነበረ እና ኃይሉ ዮሐንስ ወልድ ከዘላለም ጀምሮ አባት ነው ብሎ የተናገረበት፣ ወልድ አባት ነው፣ መንፈስ ቅዱስም አባት ነው፣ አብም አባት ነው፣ ሶስቱም አባት ናቸው ብሎ ይናገራል። ይሄ ቅድም ምን ብያችኋለሁ? ወደ ሞዳሊዝም ውስጥ የሚያስገባ ነው። ወደዛ ኮላፕስ ያደርጋል ማለት ነው። ስለዚህ ዲስቲንክት የምናደርጋቸው ነገሮች አሉ። ፓተርኒቲ ሁሌም ለአብ ብቻ ነው የምንሰጠው። ፊሊዬሽን ብለን ስንናገር ደግሞ መወለድ ስለሆነ ለወልድ ነው የምንሰጠው። ፊሊዬት አድርጓል፣ ወልድ ከአብ ፊሊዬት አድርጎ ነው አድርጓል ብለን እንናገራለን አይደለ? መወለድን ስናነሳ ለወልድ የሚሰጥ ነው ማለት ነው። ይሄ ሪሌሽን ከማን የሚነሳ ነው? ወልድ ለአብ ያለው ምኑ ነው? ወልድ ራሱ ለአብ ምኑ ነው ብለን ስንናገር ልጁ ነው አይደለም የምንለው መልሳችን። ስለዚህ ፊሊዬሽንን ይሄ በወልድና በአብ መካከል ያለው መስተጋብር ፊሊዬሽን ብለው ስኮላሮች ያስቀምጣሉ። ሶስተኛው ደግሞ አክቲቭ ስፓይሬሽን ብለን እንጠራዋለን። ስፓይሬቶ አክቲቫ ይሉታል በላቲኑ ለቶማስ አኳይናስ ማለት ነው። አክቲቭ ስፓይሬሽን ማለት ነው ደግሞ ያው ቅድም ብያችኋለሁ፣ አብዛኛውን ነገር ከኢስተርኑ ሳይድ ያለውን ነው ለመመልከት እንሞክረው። ከማነው ሶሪ ከዌስተርኑ ሳይድ ማለት ነው። ስኮላሲዝሙ እዛ ላይ ነው በደንብ አርቲኩሌት እያደረጉት የትሪኒቲ ሞዴል አባቶች የተናገሩትን የትሪኒቲ ሞዴል አርቲኩሌት እያደረጉ የመጡት በሜዲቫል ኢራ ላይ ነው። ከዛም በፊት አለ ያው ስለ መንፈስ ቅዱስ ስርጸት ስለሆነ አሁን ስለ አክቲቭ ስፓይሬሽን ፓሲቭ ስፓይሬሽን ስንል ስለ ፕሮሲዥን ስለሆነ የምናወራው ከዛ አንጻር ያለውን ምንድነው አስተምሮ ስናነሳ የዌስተርኑን ትራዲሽን ነው የምናናገረው ማለት ነው። ሌላ ጊዜ ፊሎኪዊ ላይ አስፈላጊ ከሆነ እንገባበታለን ከአብና ከወልድ የሚለውን ማለት ነው። ዛሬ ግን ሪሌሽኑን ለማወቅ ያክል ያው ኢስተርኖችም ያው በእንትን ስለሚያምኑ ማለት ነው ስሩ ደሰን የሚለውን ነገር ይቀበላሉ አይደለ? ስሩ ደሰን በሚለውም ራሱ ያንን ፊሊዬሽን ማነው ሶሪ አክቲቭ ስፓይሬሽንን ልንናገርለት እንችላለን ብለው ያስቀምጣሉ የኢስተርን ስኮላሮች። አክቲቭ ስፓይሬሽን ምን ማለት ነው? ወይም ደግሞ ይሄ ሪሌሽን ነው ብለናል። አክቲቭ ስፓይሬሽን ራሱ ሪሌሽን ነው። ስፓይሬት ማድረግ ማለት መተንፈስ ማለት ነው አይደለ? አብንና ወልድን እናነሳና ለመንፈስ ቅዱስ ያላቸው ከመንፈስ ቅዱስ ጋር ያላቸውን ሪሌሽን ስንናገር አክቲቭ ስፓይሬሽን ብለን እንጠራዋለን። ወይም ደግሞ ያ ፕሪንሲፕል ያንን የሚያስረዳልን ፕሪንሲፕል አክቲቭ ስፓይሬሽን ነው ማለት ነው። አብና ወልድ መንፈስ ቅዱስን አስርጸዋል ብለን ስለምንናገር ማለት ነው። ወይም ደግሞ ስሩ ደሰንም ብላችሁ ልትወስዱ ትችላላችሁ። በዛም በኩልም የሚጠቀሙ ስላሉ ማለት ነው። አሁን ስለማልገባበት ነው ብዙ እንትን የማልነካካው። ለማንኛውም አክቲቭ ስፓይሬሽን ብለን ስንናገር ሁሌም አብንና ወልድን እናነሳና እነሱ ሶርስ ስለሆኑ ማለት ነው። ለማን ሶርስ ናቸው? ለመንፈስ ቅዱስ
ለዛ ሃይፖስታሲስ ለመንፈስ ቅዱስ ለሚባል ሃይፖስታሲስ ሶርስ ናቸው፣ ስፓይሬት አድርገውታል ብለው ይናገራል። ስለዚህ ይህንን ስፓይሬሽን ስንናገር አክቲቭ ነው፣ ቀጥታ ያለውን እነሱ ራሳቸው ከነሱ የወጣን ነገር ስለሆነ ነው ማድረግን የሚያሳይ ስፓይሬት ማድረግን የሚያሳይ ነው። መንፈስ ቅዱስ ለአብና ለወልድ ደግሞ ያለውን ሪሌሽን ስንናገር ደግሞ ምን እንለዋለን? ፓሲቭ ስፓይሬሽን ብለን እንጠራዋለን። መደረግን ሰረጽ አይደለም፣ መሰረጽም ራሱ ፓሲቭን የሚያሳይ ስለሆነ ፓሲቭ ስፓይሬሽን ብለው ይጠሩታል ማለት ነው። አብና ወልድ ለመንፈስ ቅዱስ ያላቸው ሪሌሽን ምንድን ነው? አክቲቭ ስፓይሬሽን ነው። መንፈስ ቅዱስ ለአብና ለወልድ ያለውን ሪሌሽን የምንናገርበት ደግሞ ፓሲቭ ስፓይሬሽን ተብሎ ይጠራል ማለት ነው። እሺ እንደዚህ ካየን ደግሞ የመጨረሻው ያው አራቱንም ሪሌሽኖችን ተመልክተናል። ፓተርኒቲ፣ ፊሊዬሽን፣ ፓተርኒቲ አባትነትን የሚያሳይ ነው። ፊሊዬሽን ልጅነትን የሚያሳይ፣ አክቲቭ ስፓይሬሽን አብና ወልድ መንፈስ ቅዱስን ስፓይሬት ያደረጉበት የሚያሳይ ነው። መንፈስ ቅዱስ ደግሞ የተደረገበትን ወይም ደግሞ ፕሮሲድ መደረጉን የሚናገረው ፓሲቭ ስፓይሬሽን ብለን እንጠራዋለን ማለት ነው። ስለዚህ ከዚህ አንጻር የሚጠብቅልን ምንድን ነው ከተባለ ምን ሊጠብቅልን ይችላል? ይሄ ዲስቲንክት ማድረጋችን ምን ሊጠብቅልን ይችላል ከተባለ ቅድም ብያቸዋለሁ። አንድ ዲቫይን ኔቸር አለ። ያ ዲቫይን ኔቸር በሶስት ሃይፖስታሲስ የተገለጠ ነው ብለናል። በሶስት ሃይፖስታሲስ ሲገለጥ ደግሞ ሁፐርክሲዮስ ብለው በላቲኑ ትሮፖስ ሁፐርክሲዮስ እንደዛ ይመስለኛል ካልተሳሳትኩ። ትሮፖስ ሁፐርክሲዮስ ማለት ሞድ ኦፍ ሰልፍ ኤግዚስተንስ ማለት ነው። ያ አንዱ ዲቫይን ኔቸር በአንዱ ሃይፖስታሲስ እንዴት ነው ኤግዚስት ያደርገው፣ በምን አይነት ሞድ ነው ኤግዚስት ያደረገው የሚለውን የምናስረዳበት ነው ማለት ነው። ስለዚህ ሶስት አካላት አሉ እንዳንል አንዱ ያ ዲቫይን ኔቸር ነው በሶስቱም ሃይፖስታሲሶች የተገለጠው ብለን እንናገራለን። ደግሞ ሶስት አካላት ብቻ ሳይሆኑ አንድ አካል ነው ያለው ብለን እንዳንናገር ደግሞ የተለያየ ዲስቲንክት የሆነ ሪሌሽን አላቸው። ወልድ ልጅ ነው እንጂ አባት ተብሎ ሊጠራ አይችልም። መጽሐፍ ቅዱስም ላይ የትኛውም ቦታ ላይ ማምጣት አይችሉም። ያው የኦጂዎች የሚጠቅሱትን ጥቅሶች ታውቃላችሁ። እኔና አብ አንድ ነን የሚለውን ብዙ ጊዜ የሚጠቀስ ጥቅስ ነው እና እሱ ጭራሽ ለዚህ የሚጠቀስ ጥቅስ አይደለም። በኋላ ላይ እንመጣበታለን፣ ለምን እንደሚጠቀስ በኋላ ላይ ስለማነሳው እንመጣበታለን። በየትኛውም ክፍል ላይ ወልድ አባት የተባለበት ክፍል የለም። አብም ደግሞ የተባለበት በየትኛውም የመጽሐፍ ቅዱስ ክፍል አታገኙም። ኢሳይያስ ላይም ነግሬያችኋለሁ። ወልድ አባት የተባለበት ከምን አንጻር ነው ብያችኋለሁ። ከፍጥረታቱ ጋር ባለው መስተጋበር አንጻር የሚነገር ነው እንጂ ከዘላለም ጀምሮ ስላለው ስለዛ ባህሪው የሚነገር ፕሪዲኬሽን ወይም ደግሞ ቅጽል አይደለም ማለት ነው አባትነቱ። ስለዚህ መጠንቀቅ አለብን። አሁን እያወራን ያለ ነው ስለማን ነው? ስለ ኢማነንት ትሪኒቲ ነው። እግዚአብሔር አብ በራሱ ማን ነው የሚለውን እየተመለከትን ነው። ሪሌሽኑን ምንድን ነው? አብ ከወልድ ጋር ያለውን፣ ወልድ ከአብ ጋር ያለውን፣ መንፈስ ቅዱስም እንደዛው ያለውን ሪሌሽን ምንድን ነው የሚለውን እየተመለከትን ነው እንጂ ከፍጥረታቱ ጋር ያለውን ሪሌሽን እየተመለከትን አይደለም ማለት ነው። ስለዚህ ከዚህ አንጻር ምንን ይጠብቅልናል? ይህንን ሪሌሽን ብለን የምንጠራው ያ ፕሪንሲፕል አንድ ዲቫይን ኔቸር እንዳለ የሚያሳየን ነው። አንድ ዲቫይን ኔቸር አለ። ያ አንድ ዲቫይን ኔቸር ደግሞ በሶስት ሞድ ኦፍ ሰልፍ ሰብሲስተንት የተገለጠ ነው። ሰብሲስት አድርጓል ብለን እንናገራለን ማለት ነው። እንደዛ ከተባለ እግዚአብሔርን አንድ የረሳሁት ነገር አሁን ሳይ ትዝ ያለኝ ማለት ነው። በእግዚአብሔር መካከል አሁን ስለ እግዚአብሔር ስንናገር ምን የለውም ብለናል? ኮምፖዚሽን የለውም ብለናል አይደለም? አንድ አምላክ አለ ብለን ተናግረናል። ስለዚህ ኮምፖዚሽን አምላክ ከዚህ ተውጣጥቶ አምላክ ሆነ ብለን አንናገርም። ወይም ደግሞ ከዚህ የተገጣጠመ ነው ብለን
አንናገርም። ፓርቲ የለውም እግዚአብሔር፣ ክፍል የለውም፣ የሚለወጥም አይደለም ብለናል። አክሲደንት ደግሞ የለውም፣ አክሲደንት የለውም። እሷን ፖይንት ለማምጣት ስለፈለኩ ነው። አክሲደንት ብለን የምንጠራው ምን ማለት ነው? ለምሳሌ ከፍጥረታቱ ጋር ስንመጣ መምህርና ልጅ ተማሪን እናንሳ። በመምህርና በተማሪ መካከል ያለውን ሪሌሽን ማለት ነው። መምህር ተማሪው ስላለ መምህር ተብሎ ይጠራል። ተማሪው ስላለ መምህር ተብሎ ይጠራል። ነገር ግን ያ ተማሪ ያው አስተምሮ ምናምን ካበቃ በኋላ ያው ግራጁዌት ካደረገ በኋላ ያ ልጅ መምህር ሊሆን ይችላል። ያ ልጅ መምህር ሲሆን በተማሪውና በመምህሩ መካከል ያለው ያ ሪሌሽን እዛ ላይ ያቆማል ማለት ነው። ሲሲ ያደርጋል እዛ ጋር። ለምን? ሪሌሽኑ የተያዘው ቴምፖራል ስለሆነ ማለት ነው። ቴምፖራል የሆነ ሪሌሽን የሚገልጽ ነው። ከክሬኤቸር አንጻር ስንመለከተው ይሄ በመካከል ያለውን ቅድም እንዳልኳችሁ ክሬተር እና ክሬቸርን ስናነሳ በፍጥረታትና በፈጣሪ መካከል ያለውን ሪሌሽን እንናገራለን አይደለ? ያንን ስንናገር ከኢተርኒቲ ጀምረን አይደለም የምናሳየው። ልክ እንደዛው አሁን ለምሳሌ የተማሪውን ኤግዛምፕል እንደሰጧችሁ አድጎ መምህር ሲሆን በመምህሩና በተማሪ መካከል ያለው ለምሳሌ ሚስተር ኤክስ እና ሚስተር ዋይ ብንላቸው ሚስተር ኤክስ መምህር ነው ብለን ብንናገር፣ ሚስተር ዋይ ደግሞ ተማሪ ነው ብለን ብንናገር፣ ሚስተር ዋይ የሆነ ጊዜ ግራጁዌት አድርጎ ከጨረሰ በኋላ መምህር ቢሆን በኤክስ እና በዋይ መካከል ያለው ይሄ ቲቸር እና የስቱደንት ሪሌሽን ያከትማል ማለት ነው። በእግዚአብሔር ዘንድ ግን አክሲደንት የለም። ሪሌሽኖቹ አክሲደንታል የሆኑ ሪሌሽን አይደሉም። አብ ድንገት የወለደው አይደለም። ያን ለማስረዳት ሴንት አውገስቲን አንድ የሚጠቀመው ነገር አለ። አብን እና ወልድ እንደማይነጣጠሩ ከዘላለም ጀምሮ ያለው በአብና በወልድ መካከል ያለው ሪሌሽን ዘላለማዊ እንደሆነ ለማስረዳት አንድ አናሎጂ ይጠቀማል። እሱ አናሎጂ እሳትን ያነሳና እሳቱን ያንን ፍሌሙን ኦር ደግሞ ኦኬ ሂቱን እንበልና እንጥረው ያንን ሙቀቱን ከፍሌሙ ለይተህ ስጠኝ ወይም ደግሞ ፍሌሙ ሳይኖር ያ ፍሌሙ ሳይኖር እንደውም ከላይት ጋር የሚያመሳስል ይመስለኛል። ሶሪ በጣም በትክክል ላልላችሁ እችላለሁ ቆይቻለሁ ካነበብኩት እና ፍሌምን እና ላይት መሰለኝ። ፍሌሙን ከላይቱ ለይተህ እንደማሰጠኝ ለምሳሌ ክብሪት ኦር ደግሞ የሆነ ነገር ስትለኩሱ ብርሃኑ እሳቱም አብሮ ነው አይደለ? ሲመንታኔስሊ ነው አይደለ? ኦከር የሚያደርጉት ወይም የምናገኘው ብርሃኑንም እሳቱንም ፍሌሙንም ነው። ስለዚህ ፍሌሙ ቀድሞ መጥቶ ብርሃኑ የማይኖርበት የለም። ብርሃኑ ቀድሞ መጥቶ ፍሌሙ የማይኖርበት ደግሞ ጊዜ የለም። ልክ ያንን ክብሪት በምንጭርበት ጊዜ ማለት ነው። ሴንቶም አውገስቲን ምን ይጠይቀዋል? ወልድን ከአብ ለይተህ ልትወስደው ወይም ደግሞ ልታገኝ ትወዳለህን? እንግዳውስ እንደዛ ከሆነ ብርሃኑን ከነበልባሉ ለይተህ ስጠኝ ብሎ ይናገራል። ለይተህ ልትናገርለት አትችልም። ሲመንታኔስሊ ስለሆነ ኦከር የሚያደርጉት ማለት ነው ሁለቱ እንትኖች። ስለዚህ እንደዛው በእግዚአብሔርና በወልድ መካከል በእግዚአብሔር አብና በእግዚአብሔር ወልድ መካከል ያለውን ሪሌሽን ስንመለከት ግን እንደዛ አይነት አይደለም። ከዘላለም ጀምሮ ያለ ሪሌሽንን የሚያሳይ ነው። አብ ከዘላለም ጀምሮ አባት ነው። ወልድም ከዘላለም ጀምሮ ልጅ ነው። ወልድ ልጅ የተባለው በምን ምክንያት ነው ብያችኋለሁ? ስለተወለደ ነው እንጂ ካለመኖር ወደ መኖር ስለመጣ አይደለም። መወለዱን ያው ናይሲያን ክሪድ ላይ አስቀምጦታል አይደለ? መወለድ ማለት ምን ማለት ነው የሚለውን ነገር እዛው ላይ አስቀምጦታል። በተወለደ እንጂ ባልተፈጠረ ብሎ ይናገራል። በተወለደ ብለን ስንናገር ደግሞ ሆሞኦሲዮስ መሆኑ ነው። ከእውነተኛ ብርሃን ከእውነተኛ አምላክ የመጣ ስለሆነ ከአምላክም አምላክ የመጣ ስለሆነ ብለው ይናገራሉ። ይህንን ሪሌሽን የሚያሳይ መወለድ የሚለው ኢቭን ግሪጎሪ ኦፍ ኒሳ ካልተሳሳትኩኝ መወለድ የሚለውን ወይም ፊሊዬሽንን ስናነሳ የሆነ የሚብራራ አይነትንም ነገር አይደለም ብሎ ይናገራል። ልንገልጸው በማንችልበት
ነገር ነው ብሎ ያስቀምጠዋል። ኢቭን ሴንት ባሲልም ራሱ ይህን ነገር ይደግመዋል። ለማንኛውም ያንን ሪሌሽን ግን የምናስቀምጠው ከምን አንፃር ነው? ባህሪን እንግዲህ አብ ምንድነው? ሶርስ ነው። በኋላ ላይ እንመጣበታለን ስለ ሶርስም ራሱ ስለ ኖሽን ስንመጣ የምናገኘው ነገር ስለሆነ ሶርስ ነው። ወልድን የወለደው እግዚአብሔር አብ ነው። መንፈስ ቅዱስን ደግሞ ያሰረጸው እግዚአብሔር አብ ነው፣ ወልድ እንዳለ ሆኖ ማለት ነው። ስለዚህ ሶርሳቸው ማን ነው? የሁለቱ ሃይፖስታሲስ ካል አንዱ እግዚአብሔር አብ ብለን የምንጠራው አንዱ ሃይፖስታሲስ ነው። ከአንዱ ሃይፖስታሲስ ነው የወጡት ብለን እንናገራለን። ስለዚህ ባህሪን ከማግኘት አንፃር እንደውም የላቲን አባቶች ምን ይላሉ? ይሄንን ፎይንተስ ዲቪኒታተስ ብለው ያስቀምጡታል። ፎይንተስ ዲቪኒታተስ አይ ቲንክ እንደዛ ዘ ፋውንቴን ኦፍ ኦል ዲቪኒቲ ብለው ይናገራሉ። ያ ሶርስ እግዚአብሔር አብ ነው። ስለዚህ ያንን ከዛ መውጣቱን የሚያሳይ ነው። መወለዱ ባህሪውን ማግኘቱን የሚያሳይ አንደኛው መገለጫ ነው ብሎ ይናገራሉ። መስረጹም እንደዛው። እንደዚህ ካየን በእግዚአብሔር ዘንድ ምንድን አይደለም ብለናል? አክሲደንት የለም። የእግዚአብሔር ሪሌሽን ከዘላለም ጀምሮ ያለ ነው። ሪሌሽን አክሲደንታል አይደለም። ነገር ግን ምንድነው? ሰብሲስተንት ነው ራሱ ሪሌሽን አክሲደንታል ሳይሆን ሰብሲስተንት የሚያሳይ ነው። ከዘላለም ጀምሮ ሰብሲስት አድርጎ መኖሩን የሚያሳይ እንደሆነ እንመለከታለን ማለት ነው። ሌላው ደግሞ ሪሌሽን ኦፍ ኦፖዚሽን ብለን የምንጠራው ሌላው ፕሪንሲፕል ነው። ሪሌሽን ኦፍ ኦፖዚሽን ማለት ምን ማለት ነው? ሪሌሽን አላቸው በአብና በወልድ መካከል የሚያስተሳስራቸው የሚያገናኛቸው ነገር አለ ብለናል አይደለ? ነገር ግን ደግሞ ሪሌሽን ኦፍ ኦፖዚሽን ብለን ደግሞ የምንጠራው በመካከላቸው ዲስቲንክት የሚያደርጋቸው ነገር አለ። ኦፖዝ የሚያደርግበት ላይክ እንደ እንትን እንዳታረጉት ኮንትራዲክሽን እንዳይታሰብም መጠንቀቅ አለብን። ሪሌሽን ኦፍ ኦፖዚሽን ብለን ስንናገር ስለ ኦፖዝ መደረጉን የሚያሳይ ነው እንጂ ያው ኮንትራዲክት ያደርጋል እያልን አይደለም። እንደዛ ከሆነ ሰፓሬሽን ሊመጣብን ነው በመካከላቸው ኮንትራዲክሽን ካለ። እናንተናም እንደዛ ነው። ቶማስ አኳይናስ ይህንን ይናገራል። ሪሌሽን ኦፍ ፖዚሽን ይህንን ያብራራል። ቅድም ብያቸዋለሁ ፓርት 1 ላይ 27 እስከ 40 ምናምን አካባቢ ላይ ተመልከቱት። ኩዌሽን 27 ጀምራችሁ ተመልከቱ። እና ሪሌሽን ኦፍ ኦፖዚሽን ብለን የምንጠራው ደግሞ ምንድን ነው? ምንን የሚያሳይ ነው? ሪሌሽን ኦፍ ኦፖዚሽን ማለት ሪሌሽን ኦፍ ኦፖዚሽን በፐርሰኖች መካከል ያለውን ያንን ዲስቲንክሽን ወይም ደግሞ ዲስቲንጉሽ የምናደርግበትን አንደኛው ሜካኒዝም ነው። ሪሊ ኦፖዝ ያደርጋሉ አንዱ ከአንዱ ጋር። ቅድም በተወሰነ መጠን ተናግሬው ነበረ። አብ ወልድ ሊሆን አይችልም፣ ወልድም አብ ሊሆን አይችልም። መንፈስ ቅዱስም እንደዛው። ለዛ ነው እግዚአብሔር አብ ነው፣ እግዚአብሔር አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስም አምላክ ነው ብለን እንናገርና ነገር ግን አብ ወልድ አይደለም፣ ወልድም አብ አይደለም፣ መንፈስ ቅዱስም አብም ወልድም አይደለም ብለን እንናገራለን። ግን አምላክ ነው ብለን የምናስቀምጥበት ሪሌሽን አለ። ግን ደግሞ ኦፖዝ የሚያደርግበትም ደግሞ ነገር አለ። አብ ወልድ አይደለም ብለን ያንን ኦፖዚሽን እናስቀምጣለን ማለት ነው። ያ ምን ይባላል? ሪሌሽን ኦፍ ኦፖዚሽን ብለን እንጠራዋለን ያንን ፕሪንሲፕል። ስለዚህ ያለ ሪሌሽን ኦፍ ኦፖዚሽን ቀጥታ ያንን ነገር ያንን ጠብቀን ማንሄድ ከሆነ በአብ በወልድ በመንፈስ ቅዱስ መካከል ያለውን ይሄ ዲስቲንክሽን ብለር ያደርግብናል ማለት ነው። ሞዳሊዝም ውስጥ ያስገባናል እንደዛ ከተባለ። ስለዚህ ስህተት ይሆናል። ስለዚህ እኛ ትሪኒቲን ስናስረዳ ሪሌሽን አላቸው፣ በአብና በወልድ መካከል ሪሌሽን አለ ብለን እናገራለን። ግን እንደዛ እንዳለ ሁሉ በሪሌሽኑ ደግሞ በኦፖዚሽን የተጠበቀ ነው ብለን እናገራለን። ሪሌሽን ኦፍ ኦፖዚሽን የምንለው እሱ ነው። አብ ፓተርኒቲ ወይም ደግሞ ፓተርኒቲን ለወልድ አንሰጥም፣ ፊሊዬሽን ደግሞ ለአብ አንሰጥም። መወለድን ለአብ አንሰጥም፣ አባትነትን ደግሞ ለወልድ አንሰጥም የምንለውን ስንናገር ሪሌሽን ኦፍ ኦፖዚሽን ብለን እንጠራዋለን ማለት ነው። ሌላው ሶስተኛው ደግሞ ኖሽን ነው። እየሰማችሁ ነው አይደለ ጋይስ? ብዙ ተናገርኩና እሺ፣ አንድ ሰው ነው እየሰማኝ ያለው መሰለኝ።
ወደ ኖሽን ከማለፌ በፊት አንድ ሰው ብቻ አንድ ጥያቄ ያለው ሰው እየሰማን ዴቭ እሺ ጥያቄ ያለው ሰው በመሀል እናስገባ ወይስ እንቀጥል? ስለ ኖሽን እናንሳ። እሺ ስለ ኖሽን እናንሳና ሌሎቹ ያው ሁለቱ ቀላል ስለሆኑ ብዙም አንቆይባቸውም። ኖሽን የሚባል ደግሞ አለ። ኖሽን ከምን አንፃር ነው የምንረዳው? ኖሽን ማለት ያው ከላቲን ቃል ነው አሁንም የሚመጣው ከዌስተርን ተርሚኖሎጂዎች ናቸው እነዚህም የምንጠቀማቸው። ኖሽን ማለት ኖሰር ወይም ደግሞ ኖቲዮ ከሚለው የላቲን ቃል የመጣ ነው። ቱ ኖው ማለት ነው፣ ማወቅ ማለት ነው። ቅድም እንዳልኳችሁ ሪሌሽን ኦፍ ኦፖዚሽን ስናነሳ ሪሌሽንን ስናነሳ በመካከላቸው ያለውን ያንን ሪሌሽን ወይም መስተጋብር ኦር ደግሞ ግንኙነት የሚያሳየን ነው ብለናል። ከአብ ከወልድ ጋር ያለውን ወልድ ከአብ ጋር ያለውን ግንኙነት የሚያሳይ ነው ብለናል። ኖሽን ላይ ስንመጣ ደግሞ ይሄ ፕሪንሲፕል አንድ የሚያስረዳን ነገር ምንድን ነው? የምናውቅበት ነው። ምን ማለት ነው? ኖሽን ኢዝ አሁን ለምሳሌ ከእንትና ላንብብላችሁ ከኬዝ ጽሁፍ አንድ ላንብብላችሁ እና ኖሽን ኢዝ ዛት ባይ ዊች ኤ ዲቫይን ፐርሰን ኢዝ ኖውን ኦር ሪኮግናይዝድ። ኖሽን ብለን የምንጠራው አንዱን ዲቫይን ፐርሰን የምናውቅበት ወይም ደግሞ ሪኮግናይዝድ የምናደርግበት አንዱ ሜካኒዝም ኖሽን ብለን የምንጠራው ነው ማለት ነው። ስለ ኢማነንት ትሪኒቲ ላይ ስናነሳ እግዚአብሔር አብን ሪኮግናይዝ የምናደርገው በምንድን ነው? ልናውቀው የምንችለው በምንድን ነው? በምንነቱ ነው ልናውቀው የምንችለው። ወልድንስ እንዴት ነው ልናውቀው የምንችለው? ይህንን የሚያስረዳን ኖሽን ብለን እንጠራዋለን። ሱማቶሎጂካ ላይ ፓርት 1 ኩዌሽን 32 ላይ እንደዚህ ይላል ቶማስ አኳይነስ ኤ ኖሽን ኢዝ ኤ ፕሮፐር ኮንሴፕት ባይ ዊች ኤ ዲቫይን ፐርሰን ኢዝ ኖውን አኮርዲንግ ቱ ሂዝ ኦሪጂን ብሎ ይናገራል። ከኦሪጂኑ አንጻር አንዱን ፐርሰን ያንን ዲቫይን ፐርሰን የምናውቅበት ኮንሴፕት ምን ይባላል? ኖሽን ብለን እንጠራዋለን። ከምን አንጻር? ከኦሪጂን አንጻር ማለት ነው። ከኦሪጂን አንጻር እንደዛ ከሆነ አንድ መነሳት ያለበት እንትን አለ። አንድ ዲቫይን ኢሴንስ አለ ብለናል አይደለ? ስንነሳ ሲጀመርም ስለ ትሪኒቲ ስንናገር አንድ ዲቫይን ኢሴንስ አለ፣ ኡሲያ ብለን የምንጠራው አንድ ኢሴንስ አለ። ያ ኢሴንስ ደግሞ በሁለት ፕሮሲዥኖች ኢተርናል ፕሮሲዥኖች የተገለጠ ነው። ምንና ምን? ጀነሬሽን እና ስፓይሬሽን ማለት ነው። ስለዚህ ስለ ሶርስ ስናወራ ስለ ጀነሬሽን እና ስለ ስፓይሬሽን እናነሳለን ማለት ነው። ሪሌሽኖቹንም ከዚህ ውስጥ በዚህ ፍሬምወርክ ውስጥ ነው አይደል ያስረዳነው። ስለ ፓተርኒቲ፣ ስለ ሪሌሽን፣ አክቲቭ ስፓይሬሽን፣ ፓሲቭ ስፓይሬሽን ብለን ስንናገር ከጀነሬሽን እና ከፕሮሲዥን አንጻር ያነሳናቸው ናቸው። ስለዚህ አሁንም ሶርስም ላይ ስናነሳ ሶርስም ላይ ስንገባ ይሄን ነገር እናገኛለን። እሺ ሶርስም ላይ ስንገባ ይህንን ነገር እንመለከታለን። እዚህኛው ላይ ምንድን ነው የምንጠይቀው? አሁን ለምሳሌ እግዚአብሔር አብን በምኑ ልናውቀው የምንችለው? ለምንድን ነው ወልድ ያልሆነው ወይም መንፈስ ቅዱስ ያልሆነው? በምን ምክንያት ነው? እግዚአብሔር አብን አብ ያስባለው ምንድን ነው የሚለውን ነገር የሚመልስልን አንደኛው ኖሽን ይባላል ማለት ነው። ይሄ ያው እንዳልኳችሁ ከላይ ሜታፊዚካል የሆነ ኩዌሽኒንግ እንዳስቀምጥ ነው ሁሉ ለኖሽንም ስናስቀምጥ ለዚህኛው ያን ሪሌሽን በመካከላቸው ያለውን ሪሌሽን ለመስረዳት ስንሞክር እንደጠየቅነው ሁሉ ሁለተኛ እዚህ ላይ የሚነሳው ሜታፊዚካል ፊዚካል የሆነ ኩዌስችን አንዱ እሱ ነው። አባትን ወልድ ያልሆነበት ለምንድን ነው? ወይም ደግሞ አብን አብ ብለን የጠራ ነው ለምንድን ነው? ምንድን ነው እሱን ልናውቀው አብን የምናውቀው በምኑ ነው የሚለውን ነገር ስንመለከት ኖሽን ላይ ልንገባ እንችላለን ማለት ነው። ኖሽን ላይ ስንገባ አራት አይነት ኖሽን አለ።
4 አይነት ኖሽን አለ። ሶሪ 5 አይነት ኖሽኖች አሉ። ቅድም 4 አይነት እንትን አለ ብለናል አይደለ? ይሄ ሪሌሽን አለ ብለናል አይደለ? እንዳትረሱት። ሪሌሽን የሚያስረዳን ምንን ነው? አንዱ ፐርሰን ከሌላው ጋር ዲስቲንጉሽ የሚሆንበትን በመካከላቸው ያለውን ሪሌሽን የሚያስረዳን ነው ብለናል። መስተጋብር አብ ለወልድ ምንድን ነው የሚለውን ነገር የሚያስረዳን ነው። ኖሽን ላይ ግን ስንመጣ አብ ራሱ ማን ነው የሚለውን ነገር የሚያስረዳን ነው። አንዱን ፐርሰን ሪኮግናይዝድ የምናደርገው ከምን አንጻር ነው? ምንድን ነው ያ ማርኩ ምንድን ነው ብለን ስንጠይቅ የምናገኘው ኖሽን ነው። ስለዚህ 5 አይነት ኖሽኖች አሉ። ለምን 5 ሆኑ? ሪሌሽኑ 4 ነው ብለናል አይደለም? በ4 ሪሌሽን ውስጥ እንዴት 5 አይነት ኖሽን ልናገኝ ቻልን? ይሄ የሆነበት ምክንያት ቅድም ሶማቲዮሎጂካ ላይ ሳነብ ሰምታችሁ ከሆነ ቶማስ አኳይናስ ምንድን ነው ያለው? ኖሽን ሲያብራራ ኖሽን ኢዝ ፕሮፐር ኮንሴፕት ባይ ዊች ዲቫይን ፐርሰን ኢዝ ኖን አኮርዲንግ ቱ ሂዝ ኦሪጂን ብሎ ነው የተናገረው አይደለም? ከኦሪጂኑ አንጻር ስለምንናገረው ነው። ስለዚህ እዚህኛው ላይ ስንመጣ ጀነሬሽን አለ። ምንድነው ሶሪ መጀመሪያው ኢናስቢሊቲ አለ። ኢናስቢሊቲ ከሶርስ አይደል ከኦሪጂን አንጻር አይደል የምንናገረው። ኢናስቢሊቲ ብለን የምንጠራው አንደኛው አለ። ኢንጀነሬትነስ ብለን የምንጠራው ማለት ነው። ጀነሬት አለመሆኑን የምንናገርበት እንደውም ይሄ አንዳንዴ ኔጌቲቭ ፕሪዲኬሽን ነው ብሎ ያስቀምጡታል። ኔጌቲቭ ነው ወይም ደግሞ ኔጌቲቭ ፕሮፐርቲን የሚያሳይ ነው ብሎ ይናገራሉ። ኖሽንን ሲያስቀምጡ ማለት ነው ስኮላሮች። ለምን ከተባለ አብ ከሶርሱ አንጻር ያለውን ያንን ማንነት የምንናገርበት ከሆነ ኖሽን አብ ሶርስ የለውም ብለናል አይደለ? ፋዘር ሶርስ የለውም። ስለዚህ ለሌለው ነገር ነው ያንን ኢናሰቢሊቲ እየሰጠን ያለ ነው። ስለዚህ ይሄ ምን ይባላል? ኔጌቲቭ ፕሮፐርቲ ተብሎ ይጠራል። ፕሪንሲፕል ስለሌለው እዚህ ጋር እንድትመለከቱት 2 አይነት እንትኖች አሉ። ያው እነ ቶማስ አኳይነስ የሚጠቀሟቸው እና አሁንም ብነግራችሁ ቶማስ አኳይነስ ምን ይላል መሰላችሁ? ፕሪንሲፕል ዊዝ ፕሪንሲፕል ተብሎ የሚጠራል። ፕሪንሲፕል ዊዛውት ፕሪንሲፕል ተብሎ የሚጠራል። ፕሪንሲፕል ልክ እንደ ሶርስ መሆኑን የሚያሳይ ነው አይደለ? አብ ፕሪንሲፕል ነው ለማን? ለወልድና ለመንፈስ ቅዱስ ፕሪንሲፕል ነው ወይም ደግሞ ሶርስ ነው ብለን እንናገራለን። ከሱ አንጻር ነው የምንናስ። አሁን ለምሳሌ መወለድን ጀነሬሽን እና ፕሮሲዥንን አንስተናል አይደለ? 2 እንትኖች አሉ ዘላለም ጀምሮ ያሉ 2 ፕሮፐርቲዎች አሉ፣ ፕሮሲዥን እና ጀነሬሽን። ስለዚህ ፕሮሲዥንን ጀነሬሽን ስንናገር ፕሪንሲፕልን እያሳየን ነው ማለት ነው። ስለዚህ እግዚአብሔር ምንድን ነው ብለን ከተናገር ፕሪንሲፕል ዊዛው ፕሪንሲፕል ነው። ራሱ ፕሪንሲፕል ነው፣ ሶርስ ነው። ግን ያለ ሶርስ የሆነ አካል ነው ብለን እንናገራለን ብለው ያስቀምጣል። ፕሪንሲፕል ዊዛው ፕሪንሲፕል ለማን ነው የምንሰጠው? ለእግዚአብሔር። ፕሪንሲፕል ዊዝ ፕሪንሲፕል ደግሞ የምንሰጠው ደግሞ ለወልድ የምንሰጥበት ሁኔታ አለ። ፕሪንሲፕል ዊዝ ፕሪንሲፕል ምን ማለት ነው? ፕሪንሲፕል ዊዝ ፕሪንሲፕል ማለት ለራሱ ሶርስ ሳይሆን ለሌሎቹ ሶርስ የሆነ ማለት ነው አይደለ? ፕሪንሲፕል ዊዝ ፕሪንሲፕል ከተባለ ደግሞ ሶርስ ያለው ነገር ግን ለሌላው ሶርስ የሆነ በኋላ እመጣበታለሁ። ፕሪንሲፕል ዊዝ ፕሪንሲፕል ማለት ነው ለማን ነው ሶርስ ሆኖ መሆኑን የሚያሳይበት አንደኛው ኖሽን ስላለ ማለት ነው። ለማንኛውም ኢናሰቢሊቲ የመጀመሪያው ኖሽን ነው። ኢናሰቢሊቲ ማለት ምን ማለት ነው? ኢንጀነሬትነስን የሚያሳይ ነው። አለመወለድን፣ ጀነሬት አለመደረግን፣ አለመውጣትንም የሚያሳይ ነው። ሶርስ የሌለው እንደሆነ የሚናገር ነው። ኔጌቲቭ ፕሮፐርቲ ብለን ቅድም እንዳልኳችሁ ማለት ነው። ያንን የሚናገር ነገር አንድ ፕሪንሲፕል ነው ኢናሰቢሊቲ ብለን የምንጠራው። ኢናሰቢሊቲን ለማን ነው የምንሰጠው? ለእግዚአብሔር አብ ብቻ ነው የምንሰጠው። እግዚአብሔር አብ ቢጎትን አልሆነም፣ ፕሮሲድ አልተደረገም፣ ስፓይሬትም አልተደረገም ብለን እንናገርለታለን። ስለዚህ ሶርስ ነው እንጂ ለራሱ ሶርስ የሌለው ነገር ግን ለሌላው ሶርስ የሆነ አካል ነው ብለን እንናገራለን ማለት ነው። ኢናሰቢሊቲ ቶማስ አኳይናስ ቅድም እንዳልኳችሁ ሪል ሪሌሽን ራሱ ሃይፖስታሲስ ነው ወይም ደግሞ
ሪሌሽንን የሚያሳይ ነው፣ ወይም ደግሞ በአብ በወልድ መንፈስ ቅዱስ ያለውን ሪሌሽን የሚያሳይ ነው። ኢናሲቢሊቲ ላይ ኖሽን ላይ ግን ከመጣን ሪሌሽንን የሚያሳይ አይደለም። ሶርስ አለመሆን ከማን ጋር ሪሌት ታደርገዋለህ? ሪሌሽንን ዲፋይን ስናደርግ አንድ ነገር ከሌላው ጋር ያለውን መስተጋብር ያንን ኦርደር የሚያሳይ ነው ብለናል። ሶርስ አለመደረግ ኔጌቲቭ ስለሆነ ኔጌቲቭ ፕሮፐርቲ ስለሆነ ሪሌሽንን ሳይሆን የሚያሳየው ምንድን ኖሽንን ያሳያል ብለን እንናገራለን ማለት ነው። መታወቅን ኖሽንም ምን ብለናል ቅድም ዲፋይን የምደጋግመው እንትን እንዳትሉት ብዬ ነው። በጣም አንዳንድ ተርሚኖሎጂዎች ለእኛ እንግዳ ስለሆኑ ማለት ነው። ኖሽን ምን ማለት ነው ብለናል? አንድ ማወቅ ማለት ነው። አንድ ነገር የምናውቅበት ሁኔታ ስለሆነ ማለት ነው። ስለዚህ ኢናሰቢሊቲ ሪሌሽንን የሚያሳይ ሳይሆን ኖሽንን የሚያሳይ ነው የምንለው ለዛ ነው። ሌላው ሁለተኛው ኖሽን ደግሞ ምንድነው? ፓተርኒቲ ነው። ፓተርኒቲ አባትነት ማለት ነው። አባትነትንም ራሱ ለእግዚአብሔር አብ ነው የምንሰጠው። እግዚአብሔር አብ በምንድን ነው ሪኮግናይዝ የምናደርገው ብለን ከጠየቅን በአባትነቱ ነው። ልጅ አይደለም ወይም ደግሞ የሰረጸ አይደለም ብለን እንናገራለን። ነገር ግን ፓተርኒቲን ለእግዚአብሔር አብ እንሰጠዋለን ማለት ነው። ከዘላለም ጀምሮ አባት ነው እሱ። ከሶርስ አንጻር ነው ይሄንን የምንናገረው፣ ሶርስ ስለሆነ ለወልድና ለመንፈስ ቅዱስ ሶርስ ስለሆነ። ፋዘር ይሄ ሞናርኪያቱ ፓትሮስ ብለን የምንጠራው የግሪኩ ሞዴል የትሪኒቲ ሞዴል ይህንን ያሳየናል። አንደኛ ሞናርኪያቱ ፓትሮስም ራሱ ሞናርኪ ኦፍ ፋዘር ነው አይደለም። የአባት ሞናርኪነትን የሚያሳይ ነው። ሞናርኪነቱ ከምን አንጻር ነው? ከአርኬ የግሪክ ቃል አርሄ ወይም ደግሞ ሶርስ ብለን የምንጠራው ሶርስ ወይም ፕሪንሲፕል ብለን የምንጠራው አብን ነው። ስለዚህ አባትነትን ለአብ ፕሬዲኬት እናደርጋለን ማለት ነው፣ ፓተርኒቲ ብለን የምንጠራው። ሶስተኛው ደግሞ ፊሊዬሽን ነው፣ መወለድን። ወልድ ከአብ ስለተወለደ ተወላጅ ያው ሶርሱ አብ ስለሆነ ፊሌት አደረገ ብለን ስለምንናገር አሁን ከሶርስ ነው ዲፋይን እያደረገን ያለ ነው፣ ከሪሌሽን ሳይሆን ከሶርስ አንጻር ፊሌት አደረገ ብለን ስለምንናገር ሶርሱ አብ ስለሆነ የአብ ልጅ ወይም አባት የሚያመጣው ነገር ምንድን ነው ብለን ስንናገር ልጅ ነው አይደለም። ልጅነትን ለወልድ እንሰጣለን ማለት ነው። ከአባት የት ስለተገኘ ልጅ ብለን እንጠራዋለን ወልድን። ሌላው ደግሞ ያው ይህንን ሪሌሽን ከዘላለም ጀምሮ ነው ብያቸዋለሁ። እሱ እንዳይረሳ ከኢተርኒቲ ጀምረን እየተናገርን ነው። ከሆነ ፖይንት ኦፍ ታይም ተነስተን አይደለም። ልጅነት መወለድ ከሆነ ፖይንት ኦፍ ታይም የሚነሳ ስላልሆነ። ሌላው ደግሞ አራተኛው አክቲቭ ስፓይሬሽን ብለን የምንጠራው ነው። አሁን ሶርስ ነው። አክቲቭ ስፓይሬሽን ለወልድና ለመንፈስ ቅዱስ እንሰጣቸዋለን። ማነው ሶሪ ለአብና ለወልድ እንሰጣቸዋለን። ስፓይሬት ስላደረጉት መንፈስ ቅዱስን ስላሰረጹት ማለት ነው። ለአብና ለወልድ እንሰጠዋለን አክቲቭ ስፓይሬሽን። ለወልድ ስንሰጥ ግን ከምን አንጻር ነው ብያቸዋለሁ። እዚህ ጋር ነው ቅድም ያልኳችሁ ፕሪንሲፕል የተባለው ለአብ ነው። ምክንያቱም ፕሪንሲፕል ስለሌለው ሶርስ ስለሌለው እሱ። ወልድን ግን ስንመጣ ፕሪንሲፕል ዊዝ ፕሪንሲፕል ብለን እናገርለታለን። ለምን ከተባለ ፕሪንሲፕል አለው። ማን? እግዚአብሔር አብ ነው ሶርሱ ራሱ። ስለዚህ ከዛ አንጻር ወልድ ፕሪንሲፕል ዊዝ ፕሪንሲፕል ተብሎ ይጠራል። እሱ ለማን ነው ሶርስ ከተባለ ለመንፈስ ቅዱስ ሶርስ ሆኗል። ወይም ደግሞ መንፈስ ቅዱስ የሰረጸው በእግዚአብሔር ወልድና በእግዚአብሔር አብና በእግዚአብሔር ወልድ በኩል ስለሆነ ማለት ነው። ስለዚህ ፕሪንሲፕልን እንሰጠዋለን ለማን? ለሰን። ግን ፕሪንሲፕልን ስንሰጠው ዊዛው ፕሪንሲፕል አይደለም፣ ዊዝ ፕሪንሲፕል። ምክንያቱም እሱ ራሱ ሶርሱ እግዚአብሔር አብ ነው ብለን ስለምንናገር ማለት ነው። ይሄንን ዲስቲንክሽን እንዳትረሱ። ለወልድ ፕሪንሲፕል ይሰጣል፣ ነገር ግን ዊዛው ፕሪንሲፕል አይደለም፣ ሶርስ ስላለው። ሌላው አምስተኛው ደግሞ ኖሽን ፓሲቭ ስፓይሬሽን ብለን እንጠራዋለን፣ ወይም ፕሮሲዥን ብለን የምንጠራው ነው። መስረጽን የምንመለከትበት ነው። ቶማስ አኳይናስ ዘ ስፒሪት ኢዝ ኖን ባይ ፕሮሲዥን ብሎ ይናገራል። ሶሪ እንትና ጆን ደማስከስ መንፈስ ቅዱስን ልንለየው የምንችለው አንደኛው መለያው መታወቂያው ፕሮሲዥን ነው ብሎ ይናገራል። ባይ ፕሮሲዥን መንፈስ ቅዱስን እናውቀዋለን በመስረጹ ምክንያት ብሎ ይናገራል። እና እነዚህን አምስቱን ኖሽኖች ማወቅ አለብን። ኖሽን
ከኦሪጂናቸው አንፃር የምናብራራው ነው። ከሪሌሽን አንፃር ሳይሆን 5 እንትኖች አሉ፣ ኖሽኖች አሉ። ኖሽን ማለት ማወቅ ማለት ነው። ሪኮግናይዝ ማድረግ ማለት ነው። ስለዚህ አብን እንዴት ነው ሪኮግናይዝ የምናደርገው እናውቀው በምኑ ነው የምናውቀው ብለን ስንናገር ከኢናሰቢሊቲ አንፃር እንነሳለን። ፓተርኒቲም ማነው ለእግዚአብሔር አብ እንሰጠዋለን። ፊሊዬሽንም እንደዛው፣ አክቲቭ ስፓይሬሽን ለመንፈስ ቅዱስ ይሄ ማነው ለአብና ለወልድ እንሰጣለን። ፓሲቭ ስፓይሬሽን ለመንፈስ ቅዱስ እንሰጣለን። እነዚህ ኖሽንን የምንመለከትባቸው ፕሪንሲፕሎች ናቸው። ሌላው ደግሞ አራተኛው እየጨረስን ነው። አራተኛው ደግሞ ዲቫይን ኦፕሬሽን ብለን የምንጠራው ነው። ዲቫይን ኦፕሬሽን ዲቫይን ኦፕሬሽን ላይ ሁለት አይነት ኦፕሬሽኖችን እንመለከታለን። አንደኛው ኦፕሬሽን ኢንዲቪዚብል ወይም ኢንሰፓሬብል ኦፕሬሽን ብለን የምንጠራው ነው። ሁለተኛው ደግሞ አፕሮፕሬሽን ብለን የምንጠራው ነው። እነዚህ ኦፕሬሽንን የሚያሳዩ መገለጫዎች ናቸው። ኦፕሬሽን ስራ ግብርን ስንመለከት ማለት ነው። ከግብር የመለኮት ግብር ምንድን ነው የሚለውን ኢቭን አይ ቲንክ በግዕዙ ውሳጣዊና አፋዊ ግብር ብለን ለሁለት እንከፍለዋለን። አፋዊ ግብር ብለን የምንጠራው ከአፕሮፕሬሽን አንፃር የምንናገረው ነው። በኋላ ላይ አፕሮፕሬሽን ስመጣ አስረዳችኋለሁ እሱ። ውሳጣዊ ግብር ብለን የምንናገረው ደግሞ ኢንሰፓሬብል ኦፕሬሽን ነው። አንድ ኦፕሬሽን ያለው በአብ በወልድ መንፈስ ቅዱስ መካከል አንድ ኦፕሬሽን ያለው፣ እዚህ ጋር መጠንቀቅ አለባችሁ። አንድ ግብር ነው ያለው፣ አንድ ግብር ምክንያቱም አሁን ላይ ብዙ እየተባለ ስለነበረ እሱ ላይ መጠንቀቅ አለብን። ምክንያቱም ኦፕሬሽን ፎሎ የሚያደርገው ኢሴንስ ነው፣ ባህሪን ነው ፎሎ የሚያደርገው ኦፕሬሽን። ለምሳሌ ክርስቶስ ኢየሱስ ላይ ያው እኛ ካልሲዶናውያን ሁለት ኦፕሬሽን አለ ብለን እንናገራለን አይደለም? ሁለት ኦፕሬሽን አለ ብለን ስንናገር ሁለት ባህሪ ስላለው ነው ኢየሱስ ክርስቶስ። ዲቫይን ኦፕሬሽን ላይ አንድ ባህሪ ስላለ በመለኮት መካከል ወይም በትሪኒቲ ላይ አንድ ሚያኡሲያ አለ ብለን ነው የምንናገረው አይደለም? ስለዚህ አንድ ኦፕሬሽን አለ ብለን እንናገራለን። ያ ኦፕሬሽን ምንድን ነው? ኢንዲቪዚብል ነው ወይም ኢንሰፓሬብል ነው። ኦፕሬሽኑ ስራው ወይም ግብሩ ስንመለከተው ኢንዲቪዚብል ልንከፋፈለው የማንችለው ግብር ነው ያለው። በላቲኑ ለቶማስ አኳይናስ ኦፔራ ትሪኒታሪስ አድ ኤክስትራ ኢንዲቪሳ ሶንት ብሎ ይናገራሉ ማለት ነው። ኤክስተርናል ወርክ ኦፍ ትሪኒቲ አር ኢንዲቪዚብል። ዲቫይድ የምናደርገው አይደለም፣ ልንከፋፍለው አንችል። ኢቭን ዴ ትሪኒታቴ ላይ ሴንት ኦገስቲን ይህንን ነገር ይናገራል። አብ ወልድ መንፈስ ቅዱስ መካከል ያለው ያ ግብር ኢንሰፓሬብል ነው። ኢንሰፓሬብሊ ይሰራሉ ብለን እንናገራለን እንጂ ዲስቲንክት አድርገን በቃ ለያይተናቸው ሰፓሬት አድርገናቸው ይሰራሉ ብለን አንናገርም ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ እግዚአብሔር አብ ይሰራል እኔም እሰራለሁ እያለ ይናገራል። እስካሁን እግዚአብሔር አብ እስካሁን ድረስ ይሰራል፣ እኔም ደግሞ እሰራለሁ እያለ ኢየሱስ ክርስቶስ የሚናገርበት ክፍል ታስታውሱ ከሆነ እግዚአብሔር አብ ከጥንት ጀምሮ ይሰራል። አሁንም ኢየሱስ ክርስቶስ እሱም ራሱ እንደሚሰራ እግዚአብሔር አብ ሰራ ማለት እግዚአብሔር ወልድ ሰራ ማለት እንደሆነ አንድ የሚያሳይ ነገር ነው። ከጥንት ጀምሮ ይሰራል፣ ወልድም ራሱ ከጥንት ጀምሮ የሚሰራ ስለሆነ ማለት ነው። ስራቸው የሚከፋፈል አይደለም። ሌላው ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ኢየሱስ ክርስቶስ ከራሴም አንዳች ነገር ላደርግ አልችልም፣ ነገር ግን ከአብ ያየሁትን ያንኑ አደርጋለሁ እያለ የሚናገርበት ክፍል ታስታውሱት ከሆነ ሙስሊሞች ብዙ ጊዜ የሚያነሱት ክፍል ነውና እኔ ከራሴ አንዳች ላደርግ አልችልም ማለት ከአብ የተለየ ምንም አይነት ኦፕሬሽን የለውም፣ ወይም ደግሞ ሌላ ግብር የለውም። ወልድ ከአብ የተለየ ግብር የለውም። ነገር ግን ያንኑ አብ ያደረገውን እርሱን የሚያደርግ ነው እንጂ። ስለዚህ ዲስቲንክት ይሄ ምንድነው ሰፓሬት የሆነ ወይም ደግሞ ዲቫይድ አድርገን የምንናገረው ኦፕሬሽን የለም፣ ግብር የለም ማለት ነው። ኢቭን ቅድም ያልኳችሁን ክፍል ጥቀስላችሁ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለችው ማለት ነው። አይ ኤንድ ዘ ፋዘር አር ዋን የሚለው ማለት ነው። እኔና አብ አንድ ነን።
ብሎ ሲናገር አሁንም ይህንን ኮንቴክስቱን ብትመለከቱት በቁጥር 1 ጀምራችሁ ስትመለከቱት ስለ እረኝነት ነው። እኔ እውነተኛ የበጎች እረኛ ነኝ ብሎ ነው ክርስቶስ የሚጀምረው አይደለም። እረኝነትን ስንመለከት ኦፕሬሽን ነው፣ አንደኛ መጠበቅ ነው አይደለም። በጎችን መጠበቅ ነው። አብ በብሉይ ኪዳን ላይም እረኛ፣ የበጎች እረኛ፣ እውነተኛ እረኛ ተብሏል። መዝሙረ ዳዊት ላይ ታስታውሱት ከሆነ እውነተኛ የበጎች እረኛ ተብሎ ተጠርቷል። ወልድም ራሱ ያ ከዛ ምንድነው በብሉይ ኪዳን ላይ እውነተኛ የበጎች እረኛ ተብሎ የተጠራው እግዚአብሔር አብ እና እኔ አንድ ነን። በምን በግብር አንድ ነን እያለን በባህሪም ራሱ ያው ግብርም ራሱ ባህሪን ስለሚገልጥ በባህሪም አንድነታቸውን ልንናገርለት እንችላለን። ያው የግሪክ ኤግዘጀሲሱን ከተመለከትን ወደ የነ እንትና ማለት ነው የነ ላፍሊንን ካውዲን ላፍሊንን ሀሳብ ምናምን ብትመለከቱ የነ ኤቲ ሮበርትሰንን ሀሳብ ምናምን ብትመለከቱ በባህሪ ጋር ያዛምዱታል። አሁን እሱ የክርስቶስን አምላክነት የምንናገርበት ሴሽን ስላልሆነ ሌላ ጊዜ እንገባበታል። ግን ይሄ ግብሩን የሚያሳይ ነው። አብ ከዘላለም ጀምሮ ማነው የበጎች እረኛ እንደሆነ የሚናገር ነው። እንደሆነ ሁሉ ወልድም እረኛ እንደሆነ አብ በሚጠብቅበት ጊዜ ወልድም ራሱ ጠባቂ እንደተባለ አንዱ የሚናገር ነው። ስለዚህ ኢንዲቪዚብል ኢንሰፓሬብል ኦፕሬሽን አለ ብለን እንናገራለን። እንደዛ ከሆነ አንድ ጥያቄ ይጠይቃል። እዚህ ላይ አንድ ጥያቄ እንጠይቃለን። ምን አይነት ለምሳሌ በጥንት ጊዜ ፓትሮፓሽያኒዝም የሚባል አንድ ምንፍቅና አስተምሮ ተነስቶ ነበረ። አብ ራሱ በመስቀል ላይ ተሰቅሏል። ይህም ደግሞ ፓሽን ለክርስቶስ ኢየሱስ ብቻ ሳይሆን ለወልድ እግዚአብሔር ወልድ ብቻ ሳይሆን የሚሰጠው ለእግዚአብሔር አብ ነው ብለው የሚናገሩ መናፍቃን ነበሩ። ፕራክሲያስን ምናምን መመልከት ይቻላል። ጌኔስ ፕራክሲስ ላይ አባቶች እነ ተርቱሊያንም ጨምሮ ጽፈዋል። እና ዩኒክ የሆነ ሮል ግን አለ። ቅድም ሰፓሬት አናረገውም፣ ያንን ግብር ሰፓሬት አናረገው። ኢንሰፓሬብል ኦፕሬሽን አለ ብለናል። ኢንዲቪዚብል ኦፕሬሽን አለ ብለናል። ያንን ኦፕሬሽን ግን ዩኒክሊ ፕሪዲኬት የምናደርግለት አካል አለ፣ ሃይፖስታሲስ አለ። ከምን አንጻር ነው እሱን የምንናገረው? ከአፕሮፕሬሽን አንጻር ማለት ነው። ሁለተኛው ኦፕሬሽን ምንን ይገልጻል ብያቸዋለሁ? አፕሮፕሬሽን። የመጀመሪያው ደግሞ ምንድን ነው? ኢንሰፓራብል ኦፕሬሽን እና አፕሮፕሬሽን ብያቸዋለሁ። ኢንሰፓራብል ኦፕሬሽን አንድ ኦፕሬሽን እንዳለ የሚያሳይ ነው። አፕሮፕሬሽን ላይ ግን ከገባን ያ ወርክ በትራዮንገር የሚሰራ ወርክ ዩኒክሊ ለአንዱ ፕሪዲኬት እናደርገዋለን። ፓርቲኩላሪ ለአንዱ ፐርሰን አትሪቢዩት ሊደረግ ይችላል ብለን ይደረጋል ብለን የምንናገርላቸው ስራዎች አሉ። ለምሳሌ ሪደምሽን ብናነሳ መቤዠት የማን ስራ ነው? የእግዚአብሔር ወልድ ስራ ነው። የእግዚአብሔር አብ ነው ብለን አንናገርም። ግን እንዴት መሰላችሁ? አሁን ይህን የምናስቀምጠው አፕሮፕሬሽን ላይ አፕሮፕሬት ከመደረግ አንጻር ነው የምንናገረው። ማለትም ሪደምሽን ለወልድ አፕሮፕሬት ይደረጋል። ነገር ግን መንፈስ ቅዱስና እግዚአብሔር አብ እዛ ሪዴምሽን ስራ ላይ አልተሳተፉም ማለት ነው አይደለም። መንፈስ ቅዱስ እኮ ወልድ ሲወለድ ወይም ደግሞ ሪድም ለማድረግ ሲመጣ አብ የገዛ ልጁን ልኳል። ዮሐንስ ወንጌል ምዕራፍ 3 ላይ እንደሚነግረን የገዛ ልጁን መልአኩም ራሱ ለምን ለሪዴምሽን ወርክ ነው የላከው አይደለ? ለዛ ስራ ነው የላከው። በዛ ሪዴምሽን ውስጥ ተሳታፊ ናቸው ሶስቱም አካላት ማለት ነው። ነገር ግን ዩኒክሊ አፕሮፕሪየት የምናደርገው ለማን ነው ሪዴምሽን ከተባለ ለእግዚአብሔር ወልድ ነው። ለምን? ደሙን አፍስሶ በመስቀል ላይ ስለተሰቀለ። ደምን ማፍሰስ በመስቀል ላይ መሰቀልን ለእግዚአብሔር ወልድ ብቻ ነው የምንሰጠው። ለእግዚአብሔር ወልድ ነው አፕሮፕሪየት የሚሆነው። እግዚአብሔር አብ በመስቀል ላይ ተሰቀለ ብለን አንናገርም። ምክንያቱም በልዩ ባህሪው ስለሆነ የመጣው ወይም ደግሞ ፕሮፐርቲን ራሱ ለሁለት ስለምንከፍል ሌላ ጊዜ እንመለከተዋለን በስፋት። ፕሮፐርቲን ለሁለት እንከፍለዋለን። ኢንዲቪጁዌትድ ሊሆን ይችላል፣ ጀነራል ሊሆን ይችላል፣ ወይም ፓርቲኩላር ኔቸር ብለን ልንጠራ እንችላለን፣ ወይም ደግሞ ኮሚናል ኔቸር ብለን ልንጠራ እንችላለን። ክርስቶስ ኢየሱስን ስንናገር ያ ስጋ ወልድ ስጋ ምንድነው? እግዚአብሔር አምላክ ስጋ ሆነ፣ አምላክ ስጋ ሆነ ብለን ስንናገር ከፓርቲኩላር ኔቸር አንጻር ያለውን
ያንን ሃይፖስታሲስ ነው የምንናገረው። ሃይፖስታሲስ 3 ስለሆኑ ለእኛ ችግር የለም ማለት ነው። ትሪኒቲን ኮላፕስ የሚያደርገው ነገር የለውም በሃይፖስታሲስ 3 ስለሆነ ማለት ነው። ስለዚህ አፕሮፕሪሽን ስንናገር በመስቀል ላይ ሪደምሽን ስራን አንስተን አንድ ወንደር ስራ ወርክ አንስተን ለማን አፕሮፕሬት ይሆናል? ለእግዚአብሔር ወልድ አፕሮፕሬት ይሆናል። ፓርቲኩላርሊ ለጋድ ዘ ሰን አትሪቢዩት የምናደርገው ስራ ነው ማለት ነው። ሳንክቲፊኬሽንን ብናነሳ መቀደስን አሁን ብታነሱ ለእግዚአብሔር መንፈስ ቅዱስ ነው አይደለም የምንሰጠው። ነገር ግን እግዚአብሔር መንፈስ ቅዱስ ብቻ አይደለም የሚቀድሰው፣ አብም ራሱ እንደሚቀድስ መጽሐፍ ቅዱሳችን ይናገራል። አብ ቅዱስ እንደሆነ ወደ እሱ የሚመጡትን ደግሞ እንደሚቀድሳቸው ሐዋርያው ቅዱስ ጳውሎስም ብዙ ቦታ ላይ ይናገራል። ወልድም ራሱ በደሙ በኩል እንደቀደሰን መጽሐፍ ቅዱሳችን ይናገራል። ግን አፕሮፕሬት የሚደረገው ሳንክቲፊኬሽን ለማን ነው ከተባለ በልዩነት ዩኒክሊ ለማን ነው የምንሰጠው? ለመንፈስ ቅዱስ የምንሰጠው ነገር ነው። ክሪኤሽንን መፍጠርን ስናነሳ ከኦሪጂን አንጻር ስለሚነሳ እሱ ክሪኤሽን ለእግዚአብሔር አብ እንሰጠዋለን። ግን ወልድና መንፈስ ቅዱስ በፍጥረት ስራ ላይ አልተሳተፉም ማለት አይደለም። በልጁ በኢየሱስ ክርስቶስ በኩል ነው እንደውም ፍጥረታት የተፈጠሩት ብለን የምንናገረው አይደለም። ስለዚህ አፕሮፕሬት የምናደርገው ግን ለእግዚአብሔር አብ ነው። እሱ ሶርስ ስለሆነ ለእሱ አፕሮፕሬት እናደርጋለን። ግን መንፈስ ቅዱስም ኢዮብ ላይ ይናገራል እንዴት ሰማያትን እንደሚያስውብ ውበት እንደሚሰጣቸው በዛ በክሪኤሽን ጊዜ ውበትን ሲሰጥ እንደነበረ ወልድም ራሱ ፈጣሪ እንደሆነ ኢንተርሚዲየት ኢንስትሩመንት እንደሆነ ያው እንትና ያስቀምጣል። ኢንተርሚዲየት ኢንስትሩመንት ብለው ይናገራሉ እነ ዳንኤል ዋላስ ማለት ነው። ምን ማለት ነው? ብቻ በወልድ በኩል ፍጥረታት እንደተፈጠሩ የሚያሳይ ነው። ግን ምን እንላለን ስለ ክሪኤሽን ስናነሳ አፕሮፕሬት የሚሆነው ለእግዚአብሔር አብ ብቻ ነው። ማነው ለእግዚአብሔር አብ ስፔሲፊክሊ አፕሮፕሬት እናደርገዋለን። ግን ወልድና መንፈስ ቅዱስን ያገለል አይደለም። ሪደምሽንን አፕሮፕሬት የምናደርገው ለወልድ ነው። ነገር ግን ለእግዚአብሔር መንፈስ ቅዱስን አብን ያገለል አይደለም። ሳንክቲፊኬሽንን ለመንፈስ ቅዱስ አትሪቢዩት እናደርጋለን። ግን ወልድና መንፈስ ቅዱስን ማነው አብን ያገለለ አይደለም። ከዚህ አንጻር አፕሮፕሬሽን መረዳት ይኖርብናል። ለዚህ ነው አሁን ለምሳሌ አንዳንድ ነገሮች ሰሞንኛ ጉዳዮች ይነሳሉ አይደለም። የሆነ ጊዜ እንደውም ሜቢ ጥያቄ ልታነሱ ትችላላችሁ። ወልድ መስዋዕት ተቀባይ አይደለም ተብሎ ተነስቶ ነበረ። ነገር ግን አፕሮፕሬት የምናደርገው መስዋዕት ተቀባይነትን ለእግዚአብሔር አፕሮፕሬት እናደርጋለን ራሱን ስለሰጠ ማለት ነው። ነገር ግን ወልድ በአምላክነቱ አንድ ዲቫይን ኢሴንስ ስላለ የኦፕሬሽን መስዋዕት መቀበልም እሱም ፕሪዲኬት የሚደረግ ነው። በመስቀል ላይ ራሱን እንደውም እኮ ክርስቶስ በመስቀል ላይ ራሱን መስዋዕት አድርጎ ራሱ ካህን ሆኖ ነው እዛ ላይ የተሰቀለው አይደለም። መቀበልን ግን ለእግዚአብሔር አብ አፕሮፕሬት ይሆናል። ነገር ግን ወልድን ያገለለ ነው ብለን አንናገርለትም ማለት ነው። ከዚህ አንጻር የምንመለከተው ነው። ፔሪኮሬሲስ አለ። ፔሪኮሬሲስ ባጭሩ ዲፋይን ለማድረግ ኢንድዌልን የሚያሳይ ነው። አንዱ ፐርሰን በሌላ ውስጥ ኢንድዌል ማድረጉን ወይም ህድረትን በግዕዙ ህድረት ብለው ይጠሩታል። ህድረትን የሚያሳይ ነው። አብ እንደውም ኢየሱስ ክርስቶስ ዮሐንስ ወንጌል ላይ አብ በእኔ እንዳለ እኔም በአብ እንዳለሁ እመኑ እያለ የሚናገረው ክፍል አለ አይደለ? አንዱ በአንዱ ውስጥ መኖሩን የሚያሳይ ነው። ፔሪኮሬሲስ ባይ ዘ ዌይ ምንን ይጠብቅልናል? ዲፋይን ኦፕሬሽንን የሚጠብቅልን አንደኛው እሱ ነው። ኢንሰፓሬብል ኦፕሬሽን አለ ብለን እናገራለና ወልድ በአብ ውስጥ ካለ አብ የሚያደርገው ሁሉ ወልድም እንደሚያደርገው የሚታወቅ ነው ማለት ነው። ስለዚህ ከዚህ አንጻር ፔሪኮሬሲስን እንረዳለን፣ ግን ኮንፊውዥን የሚያሳይ አይደለም። አንድ ጊዜ ሲያስቡኝ ነበረ ፔሪኮሬሲስ ኦጂዎች ሲናገሩ ይሄ እኮ የኛ ትምህርት ነው ምናምን እያሉ ማለት ነው። ፔሪኮሬሲስ እኛም እኮ አብ ወልድ ውስጥ አለ ብለን ህልው ነው ብለን እናምናለን ብለው ይናገራሉ። እና በእነሱ በሚሉበት መንገድ አይደለም እኛ ፔሪኮሬሲስ የምናስረዳው። ፔሪኮሬሲስ ማለት ህድረትን የሚያመላክት ነው።
መነጣጠልን የሌለው ማለት ነው። ልክ ሰፓሬት አናረጋቸውም። ሃይፖስታሲሶቹ ዲስቲንክት ናቸው፣ ነገር ግን ሰፓሬት አናረጋቸውም። አብ ከወልድ ጋር ከዘላለም ጀምሮ ያለ ነው። አብ በወልድ ውስጥ አለ ብለን ልንናገር እንችላለን። ወልድም በአብ ውስጥ አለ ብለን ልንናገር እንችላለን። ኢቭን እንትና በደንብ ይሄንን ትምህርት ፔልኮሪስ ላይ ያስተማረው ሲሪል ኦፍ ጀሩሳሌም ነው። ሲሪል ኦፍ ጀሩሳሌም ማስተምሩታል፣ ጆን ደማስከስ ማስተምሩታል። ኢቭን ሴንት አውገስቲን ራሱ ከዌስተርኑ ሳይድ ብንመለከት ይህንን ፔሪኮሪሲስ ያስተምራል። ኢቭን ከእንትን ጋር የሚገናኘው ነገር አለ፣ የሚያገናኘው ነገር አለ። ኩነት አይ ቲንክ ኩነት ነው አይደል? ኦርቶዶክሶች የሚናገሩት አንድ አስተምሮ ኩነት ተብሎ ይጠራል። በአብ ልብነት፣ በመንፈስ ቅዱስ ትንፋስነት፣ በወልድ ቃልነት ብለው የሚናገሩትን ልክ እንደዛ ሴንት ኦገስቲን የሚናገረው ነገር አለ። ማይንድን አብ ያደርገዋል እሱ ራሱ ንግግርን። አሁን ለምሳሌ ቅዱስ ዮሐንስም እኮ ዮሐንስ ወንጌል ሲናገር ወልድን ልክ እንደ ንግግር አድርጎ አስቀምጦታል አይደል? ሪዝኒንግ ወይም ያ ፕሪንሲፕል ብሎ ዲፋይን አድርጎታል። ሎጎስ ብሎ ይሰጠዋል አይደለ? ነባቢነትን ለወልድ ይሰጡታል አባቶች፣ የቤተክርስቲያን አባቶች ለወልድ ብለው ይናገራሉ። ስለዚህ አንዱ ከአንዱ የሚያስተሳስር ነገር ነው። ነባቢነትን ስናነሳ ለወልድ ስንሰጥ በአብና መንፈስ ቅዱስ በወልድ በኩል ነባቢነትን እናገኛለን የሚለውን ሀሳብ ይናገራሉ። ልባዊነትም በመንፈስ ቅዱስ ሀሳብ ማነው በእግዚአብሔር አብ ሀሳብ በኩል የምንናገረው ነው። ለዚህ ነው አንድ ማይንድ አለ ስንል አንድ ዊል አለ፣ አንድ ፈቃድ አለ። በአብ በወልድ መንፈስ ቅዱስ መካከል አንድ ፈቃድ ነው ያለው። ለምን አንድ ማይንድ አለ። እሱም ፈቃድ የአብ ፈቃድ ማለት የወልድ ፈቃድ ነው፣ የመንፈስ ቅዱስን ፈቃድ ነው። ስለዚህ ፈቃዴን ሳይሆን ፈቃዱን ላደርግ መጥቻለሁ አልሻምና ፈቃዱን እንጂ ፈቃዴን ላደርግ አልሻምና ብሎ ኢየሱስ ክርስቶስ የሚናገርበት አንድ ክፍል አለ ዮሐንስ ወንጌል ላይ፣ ዮሐንስ ወንጌል ምዕራፍ 6 ላይ ካልተሳሳትኩ እሱ ላይ ሲናገር ምንድነው የአብ ፈቃድ ማለት የኔ ፈቃድ ማለት ነው፣ የኔ ፈቃድ ማለት ነው እንጂ ሌላ የተለየ ፈቃድ የለኝም እያለ ነው እንጂ የአብ ፈቃድ ለብቻ ሌላ ነው፣ የወልድ ፈቃድ ለብቻው ሌላ ነው ማለት እንዳልሆነ መረዳት ይኖርብናል። እና ይህንን የሚያሳየን ፔሪኮሬሲስ ነው፣ ኢንዱዌልን የሚናገር ነው። ህድረትን በአማርኛ ህድረት ህልው መሆንን የሚያሳየው ነው። ለማንኛውም ተባረኩ። እኔ ጋር በጣም ዝናብ እየዘነበ ነው። ጨርሻለሁ።